ኢትዮ 360 ሚዲያ ባለፉት 4 ዓመታት የኢትዮጵያን ፖለቲካ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ትኩረት በማድረግ ለማህበረሰባችን መረጃና ትንታኔ በመስጠት ላይ ይገኛል። ሚዲያው በዚህ የ4 ዓመት ጉዞ በርካታ ጫናዎችን በተለይም በአገዛዙና ደጋፊዎቹ እንደ ጠላት ታይቶ አታካች ውጣ ወረዶችንና መሰናክሎችን አልፎ በህዝባችን ያልተቋረጠ ድጋፍ ዛሬ የደረሰበት ደረጃ ደርሷል። በዚህ አጋጣሚ ከመሰረታችን ጀምሮ እንዲሁም የሚዲያውን አስፈላጊነት ከተገነዘባችሁ በኋላ ስለኛ የቆማችሁና የደገፋችሁንን ከልብ እናመሰግናለን። ይህም ሆኖ ሚዲያው ተጠናክሮ እንዲቀጥል ዛሬም የእናንተን ያላሰለሰ ድጋፍ ይፈልጋል። ሚዲያው ለሳተላይት ክፍያ የድርሻውን ወጪ እንዳለበት ሁሉም የቤት ኪራይ፣ የህግ አገልግሎትና አስተዳደራዊ ወጪዎች አሉበት። በመሆኑም የኢትዮ 360 ሚዲያ ቀጣይነትና ተጠናክሮ መውጣት የምትደግፉ ሰዎች የተቀናጀ ድጋፍ እንድታደርጉ የተለያዩ ገቢ ማስገኛ ዘዴዎችን ዘርግተናል። ከነዚህ ውስጥ አንዱ በጎፈንድሚ አማካኝነት እንድትሳተፉ ጎፈንድሚ ከፍተናል። እናም የተከበራችሁ ኢትዮጵያውያን በከፈትነው ጎፈንድሚ ድጋፍ በማድረግ የሚዲያውን ቀጣይነት እንድታረጋግጡ በማክበር እንጠይቃለን። ኢትዮ 360 የእናንተው ድምጽ። በመላው ዩናይትድ ኪንግደም እንግሊዝ ሀገር ለምትኖሩ ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ቤተ አማራ በሙሉ ከባለፈው ግንቦት ወር ጀምሮን በተከታታይ የምናዘጋጀውን የሰላማዊ ሰልፍ በግፍ ለሚገደሉት ለሚታሰሩትና ለሚፈናቀሉት የአማራ ተወላጆች ኑ በጋራ ድምጽ እንሆናቸው በማለት ጥሪያችንን በአክብሮት እናስተላልፋለን። አማራ በማንነቱና ባላጠፋው ጥፋት ተዋርዶና ተሰዶ ከምድር ኢትዮጵያ እንዲጠፋ እየተደረገ ባለበት ግፈኞችና ዘረኞችን ከተሳሳቱት መጥፎ ድርጊታቸው እንዲያቆሙ በጋራ ድምጽ ለመሆን ሰው መሆን በቂ ነው። በ6/2022 በዳውን ስትሬት የምናደርገውን ሰላማዊ ሰልፍ አርበኛ ዘመነ ካሴ ጨምሮ በርካታ ጋዜጠኞችና አክቲቪስቶች ካለምንም ወንጀላቸው ስለታሰሩና በአስቸኳይ እንዲፈቱ ድምጻችንን በሰላማዊ ሰልፍ እናሰማለን። አዲስ ለተመረጡት ለእንግሊዝ ጠቅላይ ሚኒስተር ቢሮ 6 ሰዎች ገብተው የተዘጋጀውን ደብዳቤና የፊርማ ስብስቦችን ያስረክባሉ። ለዚህ ታላቅ ሰላማዊ ሰልፍ መሳካት የሁላችንም ርብርብ ስለሚያስፈልገው ሁላችንም በሰዓቱ እንድንገኝ በጥብቅ እናሳስባለን። ፍሪ ዘመነ ካሴ። አድራሻው በተለመደው አድራሻው 10 ዳውኒንግ ስትሪት ፖስት ኮድ SW1A 2AB። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። አዘጋጆች የአማራ ግብረ ኃይል UK፣ ሞርሽን ወገኔ የአማራ ድርጅት፣ የአማራ ማህበረሰብ በዩኬ። ግራንድ አፍሪካ ረን በዲሲ ኦክቶበር 15። ሰላም ወገኖች፣ አትሌት ቀነኒሳ በቀለ ነኝ። አትሌት ፋጡማ ሮባ ይባላለሁ። አትሌት ሚሊዮን ነኝ። ሰለሞን ቦጋለ ነኝ። እንደምታውቁት ግራንድ አፍሪካ ረን ኦክቶበር 15 2022 ሊካሄድ ቀን ተቆርጦለታል። አብሮነት መሻል በሚል መሪ ቃል የሚካሄድ የግራንድ አፍሪካ ረን ዓመታዊ ዝግጅት ዋነኛው ዓላማ ኢትዮጵያውያን ማሰባሰብ፣ የመጀመሪያ ትውልድ ልጆቹን ከበለጠ ባህላቸው ጋር ማቀራረብ፣ ለተለያዩ በጎ ስራዎች ገቢ ማሰባሰብ ነው። በዚህ ዓመትም በኔ ለሚመራው የህብረት ለበጎ የኢትዮጵያውያን በጎ አድራጎት ድርጅት ለሚያስገነባው ሆስፒታል ድጋፍ ይሰበሰባል። ይህ የአብሮነት ቀን ከናንተ ጋር ስለማሳለፍ የላቀ ደስታ ይሰማኛል። እኔም በቦታ ተገኝቼ ጥሩ ቀን እናሳልፋለን። እናንተም አብራችሁኝ ጥሩ ጊዜ እንድታሳልፈው እጋብዛችኋለሁ። አብረን ስንሆን እንደምቃለን። ለማሳተፍ የአፍሪካን ran.com ይጎብኙ። በፈረንጆች አቆጣጠር ኦክቶበር 15 እንገናኝ። ኦክቶበር 15 እንገናኝ። ኦክቶበር 15 ሁላችንንም አሸናፊ የሚያደርገን ግራንድ አፍሪካ ሩጫ ላይ እንገናኝ። ግራንድ አፍሪካ ረን በዲሲ ኦክቶበር 15። ሰላም ጤና ይስጥልን። ከኢትዮ 360 ዋሽንግተን ዲሲ የመስከረም 15 2015 የዛሬ ምን አለ የቀጥታ ስርጭታችን ተጀምሯል። በዛሬው የቀጥታ ስርጭታችን የማስጠንቀቂያ ደወል የነፍስ አድን ጥሪ ርዕሰ ጉዳያችን ይሆናል። በዚህ ርዕሰ ጉዳይ ላይ መረጃውን ሊያደርሷችሁ ሀብታሙ ወያሪውና ኤርሚያስ ከኔጋ ይገኛሉ። ልዩ ጸጋይ በቴክኒክ ቅንብሩ አብራን ትቆያለች። ኢየሩሳሌም ተክለ ጻድቅ ዝግጅቱን በመብራት አብሬያችሁ
አለሁኝ። የኢትዮ 360 ዩቲዩብ ቻናልን እንዲሁም ረብል አካውንታችንን ሰብስክራይብ ላይክ እና ሼር በማድረግ ለሌሎች ማድረስ አትርሱ እንላለን። ኖቲፊኬሽን ላልደረሳቸው አድማጭ ተመልካቾቻችንም ላይክ እና ሼር በማድረግ ይሄን የቀጥታ ስርጭት አድርሱልን እንላለን። እንዲሁም እንደተለመደው ስቲከሮችን በመግዛት የኢትዮ 360 የከፈተውን ጎፈንድሚ በመደገፍም አብራችሁን ሆኖ የሚለው የዘወትር የአክብሮት ግብዣችን ነው። ሀብታሙ ኤርሚያስ ልዩ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ ወደ ርዕሰ ጉዳያችን ከማለፋችን በፊት መረጃዎችን ላስቀድም። በምስራቅ ወለጋ ኪረሙ ወረዳ ሀሮ አዲስ ዓለም ቀበሌ የሚገኙ አማራ ተወላጆችን ለመጨፍጨፍ እቅድ የያዘው የኦነግ ታጣቂ ቡድን አሁንም አካባቢውን በተኩስ እያመሰው መሆኑን የገለጹልን። በተመሳሳይ መልኩ በሀሮ አዲስ ዓለም የተጀመረው ይው የተኩስ ድምጽ ወደ ሆሮ ጉድሩ ወለጋ ዞን አቤ ደንጎር ወረዳ በተመሳሳይ መልኩ በብዙ ሺዎች የሚቆጠሩ የአማራ ተወላጆችን ለመጨፍጨፍ እቅድ የያዘው ቡድን አሁንም ስጋቱን ቀጥሏል ሲሉ ምንጮቻችን ገልጸውልናል። የአማራ ተወላጆቹ እስካሁን የድረሱልን ድምጽ ቢያሰሙም እስካሁን ድምጻቸውን ሰምቶ የደረሰላቸው አካልም የለም። በኢትዮጵያ ህዳሴ ግድብ ስራ ላይ ተሰማርተው የሚገኙ ሰራተኞች ህይወት አደጋ ላይ መውደቁን ነው ሰራተኞቹ ለኢትዮ 360 የገለጹት። በየጊዜው ሰራተኞቹ ላይ የሚደረገው የመግደል ሙከራ ሙሉ በሙሉ በአሰቃቂ ሁኔታ ሰራተኞቹን ወደ መግደል ተሸጋግሯል ሲሉ ነው የገለጹልን። እንዲሁም ለህዳሴው ግድብ መቆርቆርም ሆነ እርስ በርስ የሚተሳሰቡ ሰዎች ካሉ ስልካቸውን ከመጥለፍ ጀምሮ እነሱን የማሳደዱ ስራም በህዳሴው ግድብ ላይ እንደ ስራ ተይዟል። ይሄ ደግሞ ወንጀል የተቀነባበረ የሚሰራው ፌደራል ላይ ከተቀመጠው አመራር ጀምሮ እስከታች አካባቢውን እንዲወር እስከተደረገው ባለ ጊዜ ነው ሲሉ ነው የገለጹልን። የባህር ዳርና አካባቢው ከፍተኛ ፍርድ ቤት በአርበኛ ዘመነ ካሴ ላይ ተጨማሪ የ7 ቀናት ጊዜ ቀጠሮ መስጠቱ ታውቋል። ዛሬ ፍርድ ቤት የቀረበው አርበኛ ዘመነ ካሴ ፖሊስ ምርመራን አልጨረስኩም የ14 ቀን ጊዜ ቀጠሮ ይሰጠኝ ቢልም ፍርድ ቤቱ 7 ቀን ይበቃል በሚል 7 ቀን ተጨማሪ ቀጠሮ ሰጥቷል። ከበዚህም 7 ቀን በእስር ቤት እንዲቆይ የተፈረደበት አርበኛ ዘመነ ካሴ በቀጣይ በጥቅምት 2015 ፍርድ ቤት እንደሚቀርብ ታውቋል። ይህ በእንዲህ እንዳለም አርበኛ ዘመነ ካሴ ፍርድ ቤት መቅረብን ተከትሎ በሺዎች የሚቆጠሩ በየአካባቢው የሚመጡ የአማራ ተወላጆችን ለማገድና ወደ ባህር ዳር ከተማ እንዳይገቡ ለማድረግ ከፍተኛ ቁጥር ያለው የጸጥታ ኃይል ተሰማርቶ ነበር። ይህ የጸጥታ ኃይል ደግሞ በአካባቢው የተገኙ የሱን ጉዳይ ሊከታተሉ የመጡ ወጣቶችንና አዋቂዎችን ሁሉ ሲደበድብ ከ20 በላይ ወጣቶችን ደግሞ ወደ እስር ቤት መውሰዱም ነው የታወቀው። ከዚሁ ከአርበኛ ዘመነ ካሴን በሽምግልና ሰበብ እንዲያዝ ካደረጉ ግለሰቦች የረዳት ኮሚሽነርነት ማዕረግ መሰጠት አለበት በሚል 2 ሰዎች መመረጣቸው። እነዚህ 2 ሰዎች የተመረጡበት ምክንያት ደግሞ የአማራን ክንድ የሰበሩና አማራውን ያወረዱ በሚል ጀግንነት መሆኑን ነው የተገለጸው። እነዚህ 2ቱ ኮማንደር አትንኩት አያሌው የባህር ዳር ልዩ ዞን የዞኑ ፖሊስ አዛዥና የክልሉ ፖሊስ ኮሚሽነር የመረጃ ክፍል ኃላፊ የሆነው ግርማ ፈንታውን የሚባሉ 2 ግለሰቦች ናቸው። እነዚህ 2 ግለሰቦች ዘመነ ካሴን ከማባረር ቤተሰቦቹን ከማንገላታት አካባቢውን ከማሸበር ጀምሮ ዘመቻ በመምራት ጭምር ዋናውን ግንባር ቀደሙ ስራ በመስራት ነው። ስለዚህ የረዳት ኮሚሽነርነትም ቦታ እንዲያገኙ የተደረገው ወይንም መመሪያው የመጣው ፌደራል ላይ ከተቀመጠው የኦሮሞ ብልጽግና አገዛዝ ወይንም አመራር መሆኑን የገለጹ ምንጮቻችን የገለጹልን። እንግዲህ ይሄንን የአመራር ሹመት የክልሉ ርዕሰ መስተዳድር የጊዜውን ወይንም ደግሞ የስራ መስፈርቱን የተወሰኑ ብታሟሉም ነገር ግን ለዚህ ብቁ አይደላችሁም በሚል ይሄንን ሹመት ሰርዞ እንደነበር ይናገራሉ። አሁንም ይሄ ነገር ይጸድቃል የሚባለው በክልሉ ርዕሰ መስተዳድር ነው። የክልሉ መስተዳድር እንግዲህ አቋሙ ምንድነው የሚለው በቀጣይ የሚታወቅ ይሆናል ሲሉ ነው ውስጥ ምንጮቻችን የገለጹልን። ቆቦ ልዩ ኃይሉ የአማራ ልዩ ኃይል በቅኝት ስራ ተሰማርቶ አካባቢው እንዲቆጣጠር ተደርጓል። በአካባቢው ግን ምንም አይነት ውጊያ ባልተካሄደበት ሁኔታ ውስጥ የህወሓት አሸባሪ ቡድን ወይ ደግሞ የህወሓት ቡድን አካባቢውን ከተቆጣጠረ በኋላ አካባቢውን ጥሎ መውጣቱን ነገር ግን በአድርቃይና በማይጸምሪ በኩል ታንኮችን በመጨመር ከባድ መሳሪያዎችን እያሰማራን እንዲሁም በርካታ ቁጥር ያለው የሰው ኃይሉን ወደዛ ያጋዘ መሆኑን ነው ኢትዮ 360 ምንጮች የገለጹልን። አስቀድሞም ቆቦን ልክ ደጀን ለማድረግ የተጠቀመው ኃይል አሁንም ጦርነቱን ባሰፋ መልኩ ለማካሄድ ወደ ሌሎች አካባቢዎች የተስፋፋ መሆኑን ነው ምንጮቹ የገለጹልን። የኔን መረጃ በዚሁ ላብቃ። ወደ ርዕሰ ጉዳያችንን በዛው ልመለስ። በዛው መረጃዎች ካሏችሁ ተጨምራላችሁ። ኤርሚያስ ወደ አንተ ልምጣና በተለይ ደግሞ በሆሮ ጉድሩ ምስራቅ ወለጋ ዞን ቄለም ወለጋ
ደምቢዶሎ ማለት ነው። እነዚህ ወረዳዎች በሙሉ በአጠቃላይ በእነዚህ አካባቢ ያሉ የአማራ ተወላጆች በሙሉ የሞት ድግስ ተደግሶላቸዋል። ባለፈው ሳምንት ትዝ ይላችሁ እንደሆነ ሆሮ ጉድሩ ወለጋ ጃርቴጋ ጃርቴ እና አሙር ወረዳ እንዲሁም ከአሙሩና ከጃርቴጋ ጃርቴ ወደ ምስራቅ ወለጋ ተሻግረውም ክረም ወረዳ ላይ ሀሮ አዲስ ዓለም ቀበሌ ያሉ የአማራ ተወላጆች ሁሉ የተጨፈጨፉበት እስካሁን በትክክል ምን ያህል ሰዎች ተገደሉ እንኳን የሚባለው ባልታወቀበት የተገደሉ ሰዎች ደግሞ አስከሬንን እንኳን ማንሳት ተችሎ መቀበር ስነ ስርዓታቸው እንኳን ባልተፈጸመበት ሁኔታ ውስጥ ደግሞ ሌላ የሞት ድግስ ተደግሷል። ይሄ ደግሞ ሊሆን የቻለው ሌሎች ለብዙ ጊዜ ባላንጣ ሆነው ቆይተዋል የተባሉት የጃል ፈቀ ዳና ጃልማሮ ቡድን በጋራ ተቀናጅቶ ከባባድ መሳሪያዎች የሚባሉሉ ተመድበውለት የትራንስፖርት አገልግሎትን በበቂ ሁኔታ ተዘጋጅቶለት ይሄ ሆኖ ደግሞ ፌደራል ላይ ካለው አካል ጀምሮ ክልሉን እመራለሁ እስከሚለው ቡድን ድረስ በአካባቢው ብልጽግና አመራሮች አማካኝነት ይሄ መሳሪያ ታደላቸው ቀደም ሲል መሆኑን ምንጮቻችን ገልጸውልናልና ኤርሚያስ ይሄ ባለበት ሁኔታ ውስጥ እንዲህ አይነት የሞት አዋጅ በታወጀበት ሁኔታ ውስጥ ደግሞ መገናኛ ብዙሃኑ ምንድነው እያሉ ያሉት? ይሄንንም የመገናኛ ብዙሃኑ ሚና ምንድነው? ዛሬ ይሄ የሞት ድግስ ባለበት ይሄን ያህል ሺህ ህዝብ እየተገደለ ባለበት ሁኔታ ውስጥ መገናኛ ብዙሃኑ ምን እየነገሩን ያሉት? ከሱ ብንጀምር። እሺ ኢየሩስ ምናልባት የተወሰነ ተጨማሪ መረጃዎች ለተጨምርና የአንዱ የነማዛ የጎበዜና ያሳየ ክስ ነው። ዛሬ የክስ ዝርዝሩ ለጋዜጠኛ ጠበቆች የተሰጠው እዛው ችሎት ውስጥ ነው። ሰው ሄደው እንዲያስታውስ ብዬ ነው። ለሰዎቹ ሳይሰጥ ክሱ በሚዲያ ላይ እንዲወጣ ተደርጓል። ሁላችንም እንደምናስታውሰው ውይይትም አድርገንበት ነበርና ክሱ ሳይደርሳቸው ተደርጎ ነበር። ዛሬ እንግዲህ የክሱ ዝርዝር ለጋዜጠኞቹ ጠበቆች እዛው ችሎት ውስጥ እንዲሰጣቸው ተደርጓል። ሰዎች ወደ ኋላ ሄደው ይመልከቱት ምን ነበር የተከናወነው የሚል። አባይ ዘውዱ ከእስር መውጣቱን ሰምተናል። እንግዲህ ዝርዝሩን ነገ መመለስ እንችላለን። ግን ከእስር ወጥቷል። ይሄ አንዱ መረጃ ነው። ሌላ ምናልባት አሳሳቢ የሆነ የመጣ በኋላ በዚህ በአጠቃላይ እንቅስቃሴ ውስጥ ከተል ልንመለከተው የምንችል የሙገር ሲሚንቶ ፋብሪካ አካባቢ ያለው ሁኔታ ነው። በጣም አሳሳቢ ሆኗል። በደንብ መጠየቅ አለብን። ለምንድነው ሙገር እነዚህ ሲሚንቶ ፋብሪካዎች፣ ስኳር ፋብሪካዎች ላይ ለምን ትኩረት ተደረገ? የፌደራል መስሪያ ቤቶች መሆናቸው እንግዲህ ልብ ሊባል ይገባል። ሰዎች ያኔም የነውጡ በነበረ ሰዓት ፌደራል በኦሮሚያ ውስጥ የነበሩ ፌደራል መስሪያ ቤቶች ነበሩ ትኩረት የተደረጉት። በኋላ አስታውሽኝና ባነሳው ደስ ይለኛል ይሄን ነጥብ። ዞሮ ግን ለመረጃ ዛሬ መስከረም 23 2015 ሰኞ በሙገር ሲሚንቶ ፋብሪካ የሰራተኞች ማመላለሻ አውቶቡስ ላይ ከፍተኛ ጥቃት ደርሷል። 2 ሰዎች ተገድለዋል። ከ12 ሰዎች በላይ ቆስለዋል። ይሄ እንግዲህ የታየ እውነት ነው። ቢቢሲ ዘግቦታል በሰፊው። የኦሮሚያ ደህንነት ቢሮ ኃላፊ ከፍ ያለው የሚባለው ሰውዬ መረጃ የለኝም ብሏል። አገሩን የሚመሩት እንዴት እንደሆነም ሰው ቢጠይቅ ጥሩ ነው። የክልሉ ፖሊስ ኮሚሽን አራርሳ መርዳሳም ምክትል ኮሚሽነሩ አበበ ገረሱም እንደውላለን ብለው አልደወሉም። ከዚህ በፊት ለሰዎች በደንብ ትዝ እንዲላቸው ሙገር ሲሚንቶ በልዩ ሁኔታ ለክልሉ ፖሊስ ኮሚሽነር አራርሳ መርዳሳ ነው የተሰጠው። በልዩ ሁኔታ ኮታ አለው። ኮታ ተሰጥቶት 10 መኪና ቢሄድ አንዱ መኪና የአራርሳ መርዳሳ ኮታ ነው። ከ10 መኪና ማለት ከ10 ካሚዮን አንዱ ካሚዮን የሱ። ይሄን ሰው አይ ዶንት ኖ 4 ወር 5 ወር ወይ 6 ወር በፊት የነበረውን ውይይታችንን መመልከት ይችላል። ዛሬ ግን ይሄን ያለ ሰው መረጃ ለመስጠት ፍላጎት የለውም። ሶ ለምን ሙገር ለምን ወፊንቅ መቸለት ያነሳናቸው የስኳር የሲሚንቶ ፋብሪካ የሚባለው ነገር የፌደራሉን ጥያቄ ማንሳት ያስፈልጋል። ሌላው የዚህ የሆሮ ጉድሩ ተፈናቃዮች ምስክርነት በሰፊው ቢቢሲ አውጥቶታል። እሱ በኋላ ልናነሳው እንችላለን። ሶ እነዚህ ነገሮች በመረጃ ደረጃ ያሉ ናቸው። የትግራይን ለቀን ወጥተናል።
ሌላኛው ካል ደግሞ ተቆጣጥረናል የሚለው እንደተጠበቀ ሆኖ ማለት ነው። ትላንትም ዜና ስለነበር I don't know ወደ ዋናው ርዕስ ሊሄድ ወይስ ተጨማሪ መረጃ ሀብታሙ አለው? አካሄዱ ላይ በዛው መግባት ትችላለህ። ኦኬ እንዳልሽው እንግዲህ ይሄን የማስጠንቀቂያ ደውል ወይም የነፍስ አድን ጥሪ እንደ ሚዲያም እንደ ዛሬ ምን አለ ፕሮግራም ስናነሳና ስናቀርብ ከፍተኛ ስጋቶች ስላየን ነው። በአንድ በኩል የዜና ክፍላችን በተከታታይ የዘገባቸው ተጨማሪ አሁንም ድጋሚ ልታነሻቸው የምትቺ በወለጋ በተለይ ሆሮ ጉድሩ እና ሌሎችም አካባቢዎች ከፍተኛ የሆነ ከበባ ውስጥ የገባ ህዝብ አለ። ከበባ ውስጥ የገባ አጣዳፊ የነፍስ አድን ጥሪ እያቀረበ ያለ ህዝብ አለ። ቅድም እንዳልኩት በኢትዮ 60 በዜና ክፍልም በውይይትም ተነስቷል። ድጋሚም ብትጨምሪው ደስ ይለኛል። የሩስ ስፔሲፊክ አድርገሽ እኛ ብቻ ሳንሆን ሌሎች ሚዲያዎችም ይሄን ነገር አገር ቤት የሚታተሙ ሚዲያዎችም የማስጠንቀቂያ ደውሉን እያስተላለፉ ነው። የነፍስ አድን ጥሪውን እያስተላለፉ ነው። ስለዚህ እኔ ከዚህ በላይ ሌላ አጀንዳ አለን ወይ የሚለውን ነገር ተወያይተን ነው ይሄን ይዘን የመጣ ነው። እዚህ ውስጥ የምታዳምጡን ሰዎች ከጅብ ከሄደ ውሻ ጮኸ እንዳይሆን የማስጠንቀቂያ ደውል እየተደወለ ነው። የነፍስ አድን ጥሪ እየተጠራ ነው። ከበባ ውስጥ ያለ ማህበረሰብ አለ። አጣዳፊ እርምጃ የሚፈልግ የሰው ኃይል አለ። ይሄንን ነገር በደንብ እንድትመለከቱት እንፈልጋለን። ለዚህ ነገር ማዘናጊያ ሚዲያዎቹ ያወጧቸው ዜናዎች አሉ። እያሳየን የምናጋልጣቸው ዜናዎች አሉ። ከነዛ ዜናዎች በፊት ግን ሪሊ ይሄ የማስጠንቀቂያ ደውልና የነፍስ አድን ጥሪ ምን ያህል ከባድ ነው የሚለውን ነገር ምናልባት ብንነጋገርበት ጥሩ ይመስለኛል። ይሄ ነው የሚዲያውን በኋላ ላይ እንሳለው ይሄ የመገናኛ ብዙሃኑ በተለይ በሌሎችም ጉዳዮች እናነሳቸዋለን። በተለይ ደግሞ ለንጹሃን መገደል የመገናኛ ብዙሃን ሚና ምንድነው? ምናልባት ኤርሚያስ መሰልከኝ ደጋግመህ የምታነሳው ሩዋንዳ ላይ እንዴት ነበር የዘር ማጥፋት ወንጀል ሲፈጸም እንዴት ነበር መጀመሪያ ላይ ይሄ ነገር እንዲፈጸም እነማን ነበር ቅስቀሳ ያደረጉት? እንዴትስ ነበር ያ ነገር ሊደርስ የቻለው የሚለውን ዛሬ ላይ የሚያስታውሱን ብዙ ነገሮች አሉ። ለምሳሌ አሁን ያነሳቸው ነገሮች አሉ። ወለጋ ላይ ባለፉት 4 አመታት ኢትዮ 360 ሳይታክት የትኛው ቦታ ላይ ምን እንደተፈጸመ የትኛው ቦታ ላይ ምን ያህል ንጹሃን ዜጎች ላይ ዘር ማጥፋት ወንጀል እንደተፈጸመ በየጊዜው ያነሳ መዘገቡን በጭም ወደ ኋላ ሄዶ ካዳመጡት ወደ ኋላ ሄዶ ቢያውት ያገኙታል። የሰሞኑን እንኳን ብቻ ብናይ ሆሮ ጉድሩ ወለጋ ጃርቴ ወረዳ አሞር ወረዳ አሁን ደግሞ ሌላው ተከቦ የሚገኘው አቤደንጎር ወረዳ ላይ በመቶ ሺዎች የሚቆጠሩ የአማራ ተወላጆች መኖሪያ ነው። እነዚህ አማራ ተወላጆች ወደ እነዚህ ወረዳዎች የመጡበት የራሳቸው ወረዳ እንዲፈናቀሉ የነሱ ወገኖች እንዲትገደሉ ስለተደረጉ ብቻ በእነዚህ ወረዳዎች ላይ እንዲቀመጡ የተደረጉ መጀመሪያም ነዋሪ የሆኑ ተፈናቅለው መጥተው ደግሞ ከወገኖቻቸው ጋር ተጠግተው የሚኖሩ የአማራ ተወላጆች ያሉበት ነው። ያለፈው ሳምንት ላይ ጃርቴ ከተማ ላይ ምን ያህል የአማራ ተወላጆች እንደተገደሉ እንኳን በቅጡ አይታወቅም። ግን ጃርቲና ጃርቴጋ ወረዳዎች ላይ ከተሞቹ ላይ በአጠቃላይ እስካሁን ድረስ ባለው መረጃ ወደ 300 የሚሆኑ የአማራ ተወላጆች ናቸው በቀናት ልዩነት ውስጥ የተገደሉት። ይሄም ራሱ የቀብራቸው ስነ ስርዓት የተፈጸመ ማንነታቸው የተገደሉት ማንነታቸው የታወቀ ነው እንጂ በየቦታው አስከሬናቸው ወድቆ የሚገኙ የአማራ ተወላጆች እስካሁን ድረስ አልታወቀም። እስካሁን በ4 አመት ሂደት ውስጥ ምን ያህል የአማራ ተወላጆች ላይ የዘር ማጥፋት ወንጀል ተፈጸመ ቢባል ራሱ በትክክል አይታወቅም። ምናልባትም ይሄ ስርዓት የፈረሰ ቀን የዛን ጊዜ ነው ታሪኩ የሚወጣው ማለትም ይቻላል። ሌላ ያለፈው ሳምንት ያወጣሉ መረጃ ላይ በአካባቢ ያሉት የአማራ ተወላጆች አሁን ኤርሚያስም ሰሞኑን ሀብታሙ ስታነሱት እንደነበረው ነፍስ ውጭ ነፍስ ግቢ ባሉበት ሰዓት ውስጥ እዚህ ከምታላዝኑ ተገደልን ተብላችሁ ከምታላዝኑ አካባቢውን ለቃችሁ ውጡ ይሄው መንገድ ተከፍቶላችኋል የሚል የብልጽግና ካድሬዎች መመሪያ ወጥቷል። መመሪያው ግን እያንዳንዱ አማራ ከያካባቢው አንድም ነገር ይዞ የመውጣት መብት የለውም። ከብቱን ፍየሉን በጉን ሸጦ ነው የሚወጣው። ለምሳሌ ለአንድ ከብት
የአካባቢው ነዋሪ መግዛት ያለበት ከ600 ብር በታች በሆነ ዋጋ ነው። አንድ አማራ ተወላጅ ከ600 ብር በላይ ከብት መሸጥ አይችልም። በቃ አይን ያወጣ ንብረት ዘረፋ ነው። ስለዚህ አማራው ደግሞ በቃ ውጣ ተብያለሁ መንገድ ተከፍቶልኛል ብሎ በሚሄድበት ጊዜ ደግሞ ገዳይ ቡድኑ መንገድ ላይ እንዲዘጋጅለት ይደረጋል። ይሄ ሁሉ አጀንዳ ነው የተቀረጸው። አሁን ገዳይ ቡድኖቹ ደግሞ አንድ ላይ ሆነው ተሰማርተው ሲመጡ ደግሞ ዘመናዊ መሳሪያ ዲሽቃ፣ ብሬን፣ ስናይፐር እና የመሳሰሉ ከባድ ዘመናዊ መሳሪያዎችን እንዲዘጋጅላቸው የተደረገው ከፌደራል ጀምሮ እስከ ክልሉ ባለስልጣናት ከታች ባሉ በብልጽግና አመራሮች በኩል እንዲታጠቁ ተደርጓል። ከዛም አልፎ ተተኳሽ ጥይቶችና የመጓጓዣ አገልግሎትም በበቂ ሁኔታ እንዲቀርብ ተደርጓል ለዚህ ለገዳይ ቡድን። ይሄ ሁሉ በሚደረጉበት ሁኔታ ውስጥ ግን የአማራ ተወላጆች የነፍስ አድን ጥሪ እየጠሩ ነው። በቅርብ ርቀት ላይ የፌደራል ኃይል አለ። መከላከያ ኃይሉ ግን እነዚህን ንጹሃን ለመታደግ ፈቃደኛ አይደለም። ስለዚህ ሀብታሙ ወደ አንተ ነው የምመጣው። አሁን የመገናኛ ብዙሃን ሚና በዛው አብረ ብታዩ የደባ ማስጠንቀቂያ ደውል ነው። አማራው በዚህ መልኩ እየተሰቃየ ነው። ለምንድነው ግራም ያጋቡ የሚያወዛግቡ መረጃዎች በእነዚህ መገናኛ ብዙሃን አማካኝነት እንዲሰራጭ እየተደረገ ያለው? በማህበራዊ ድረገጽ ላይ የጻፍከው ነገር አለ። ዛሬ ተያዘ በቁጥር ስር ዋለ ስለሚባለው ሰውን ጨምሮ እየተሰራ ስላለው መንግስታዊ ክህደት፣ መንግስታዊ ወንጀል ማለት ነው። እሱንም ጨምረ ሁለተኛ ነገር ደግሞ አማራ ክልል ላይ 1 ሚሊዮን ሰራተኛ ይፈልጋል በሚል የወጣው መረጃ እውነት 1 ሚሊዮን ለሰራተኛ የሚፈልገው ለስራ ነው ወይ? ለስራ አይደለም። መከላከያ የሚመዘገብ ኃይል መጥፋቱን በበቂ ማስረጃ ይደረሰናል። ነገር ግን እሱንም ለማዛባትና እንዲያውም ኢትዮ 360 ያወጣው ጥፋተኛ ለማስባል የሚሰሩ ነገሮችን እያየ ነው። ይሄንንም አብረ የመገናኛ ብዙሃን በተለይ ደግሞ ማህበራዊ ድረገጽ ላይ የተሳሳተ መረጃ በመንዛት ስህተት እየሰሩና ህዝብን እያወናበዱ ስላሉት ሰዎችም የተወሰነ ነገር ብትል አብረ። አመሰግናለሁ። መጀመሪያ እንዳልሽው በተወሰነ ደረጃ እንደው ይሄ በጣም አቅዶ ተዘጋጅቶ ከ4 ኪሎም ከባዕዴንም ምንድነው ደራጎት ተሰፍሮለት የአማራ ናሽናሊዝምን አከርካሪ ሰብረን የሰፈር ጎጆ እናቆማለን ብሎ በዚህ የአይዲዮሎጂ አቋም ይዞ የሚንቀሳቀሰው አካል መልስ አያስፈልገው። እሱ አቅዶ ነው የሚሰራው። ምክንያት ፈልጎ እንዴት አድርገን የአማራ ናሽናሊዝም ልንበትነው እንችላለን? በአማራው መሰባሰብ ናሽናሊዝም የሚለው ከኤትኒሲቲ ማንነት ጋር ምናምን አይደለም እየወሰድኩት ያለሁት። የአማራ ናሽናሊዝም የህልውናውን የአማራን የህልውና ትግል ፍሬያማ ለማድረግ በፍጹም በአማራው መካከል ምንም አይነት የፖለቲካ ልዩነት ድንበር ሳይኖር በጋራ ሊቆም ይገባል። ቢኮዝ የዲሞክራሲ የሰብአዊ መብት የምናምን ጥያቄ አይደለም። ዘመነ በደንብ እንዳብራራው የአማራ ህዝብ ጥያቄ የህልውና ጉዳይ ነው የሚል ትግል ውስጥ ነው ያለው የአማራ ህዝብ። ይሄንን የአማራ ህዝብ መሰባሰብና ለህልውናው በጋራ መቆም ምቾት ያልነሳቸው ጥቂት መንደርተኞች ከ15 ከ20 የማይበልጡ ሰነድ አዘጋጅተው ከባዕዴን ጋር ውልገብተው የሚንቀሳቀሱ አሉ። የአማራ ናሽናሊዝም አንኮታኩተን ነው መጀመሪያ እሱን ሳንሰብር እኛ የሰፈር አጀንዳችን ተቀባይነት የለውም ምክንያቱም አማራው በጋራ ስለሚቆም የሚል የአማራ ናሽናሊዝምን የመሸከም ኃላፊነት ወድቆበታል ብለው ያሰቡትን ግለሰብም ይሁን ማህበረሰብ እንደ ንብ እየተናደፉ አታክ የሚያደርጉ አካላት ምን አጀንዳ አገኘን ብለው ነው ፒክ የሚያደርጉት። ለነሱ መድከም አያስፈልግም። ለነሱ መድከም ማለት የኢትዮጵያ የጣፈንታና ፖለቲካ በብሔር ናሽናሊዝም መውደቅ አለበት ከሚለው አካል ጋር የሚፈጠር ግብግብ ነው የሚሆነው። ለዛ መልስ መስጠት መድከም ምናምን ብዙ አስፈላጊ ነው ያላብንም ነው። ነገር ግን እነዚህ አካላት የሆነች ነገር ፈልገው በሚያደርጉት ዘመቻ ግር የሚለው አካል እውነት እንደዚህ ነው እንዴ እንትኑ ፍላጎቱ ሐሳቡ ይሄ ነው እንዴ ሚል ግርታ እንዳይፈጠር ግን እንደው ዝም ብሎ አጥርቶ ለማለፍ ያክል የተወሰነ ነገር ልበል። የመጀመሪያው ነገር ክሊር መሆን ያለበት እነዚህ ስብስቦች የአማራ ሞት ግድ የማይሰጣቸው ምክንያት ፈልገው የአማራን አንድነት ማንኮታኮት የሚፈልጉ ሰዎች ለኔ በተለይ ለኔ
በእርግጠኛነት ነው የምናገረው። ብአዴንም የብአዴንም ልጆች በጎንደሬነት ከኔ አይበልጡ ለወልቃይትና ለራያ ማንነት እኔ ነፍሴን ስሰጥ የደመቀ መኮንን ስብስብ የናገኘው ተሻገር ስብስብና ልጆቻቸው ሲሸጡት አይመለከተንም ሲሉ ይሄን ጥያቄ ያነሳ ሲያሳስሩ የነበሩ ናቸው። ከኔ አይቀርቡት፣ ከኔ በላይ አይደሉም እነሱ። እነዚህ አካላት ደርሰው የሁላችሁ ምናምን እሱ ትክክል አይመጣም። እኔ በእርግጠኛነት መናገር የምችለው ልቤን ነው፣ ውስጥ የሚለኝን ነው የምናገረው። በዚህ በጣም አደገኛ ወቅት የአማራን ወጣት የመጠበቅ ሞራላዊ ኃላፊነት መንደር አይደለም፣ ጎጥ አይደለም፣ ሰፈር አይደለም። እኔ የምገባው በኢንታየር የአማራ ወጣት ከተቃጣበት ከእንደዚህ አይነት መቅሰፍት ከሚያወርድበት ኃይል የመጠበቅ ሞራላዊ ኃላፊነት የሚነሳው እሳቤው የሚነሳው ከዛ ነው። መከላከሉ የሚመጣው ከዛ ነው። ይሄን ኃላፊነት የመወጣት ጉዳይ ነው የትኛው ነው። በነገራችን ላይ ጎንደር አርሶ አደሩ በሱዳን ወታደር በአብይ ስምምነት የገባ የሱዳን ወታደር ንብረቱን ሲያወድም አካባቢውን ሲወር እና 2 ዓመት አለፈው ምንድነው የገባበትን የያዘበትን ዓመት ልደት እያከበረ ወታደር ስምሪት ሲሰጥ ያንን ያገኘው ተሻገር ልጆች አይደሉም የሚቃወሙት፣ የሂሩት ካሳው ልጆች አይደሉም፣ የአብርሃም አለህን ልጆች አይደሉም፣ የላቃያሌው ልጆች አይደሉም ያንን የሚሟገቱት፣ የብአዴን ተከፋዮች አይደሉም ይሄንን የሚሟገቱት። እየተሟገትን ያለ ነው እኛ አርሶ አደሩ ወግነን ከአርሶ አደሩ ጋር በሰላም አርሶ ዘርቶ መኖር አልቻለም። አባይ ዘውዱ ዛሬ ተፈቷል ይመስለኛል። ብአዴን እያሳደደን አንዳንዶቹ በወቅቱ የኢንተለጀንስ ሰራተኛ ሆነው ባሉበት የጎንደር አርሶ አደር ለሱዳን ተላልፎ በተሰጠ መሬት ላይ መከራውን እየበላ ነው ብለን 2006 አዲስ አበባ ላይ ኮንፈረንስ አዘጋጅተን እዛ አካባቢ ያለውን ሁኔታ ጥናት አድርገን አርሶ አደር አዲስ አበባ አምጥተን እኔ አባይ ዘውዱ ሌላ አርሶ አደር ሆነን አዲስ አበባ ላይ ፕሮግራም ያዘጋጀ ለዛ አርሶ አደር ያኔ ብአዴን እንደሱ እንዲነገር አይፈልግም ነበር። ዝም በሉ የፈለገውን የሚልበት ነበርና ይሄ ዝም ብሎ የሚወራጩትን ለነሱ መልስ ሳይሆን ሌሎች እንዳይደናገሩ ነው። ሌላው ቅድም ያነሳሁት ነው የከብአዴን ምንድነው አሳልፎ ሰጥቶ 27 ዓመት እንደዛ ሲያሰቃየው ህዝቡ መከራውን ሳይ ማን ነፍሱን አስይዞ እንደታገለለት ህዝቡ ይረዳዋል። የጎንደር አርሶ አደር ሚሊሻ ፋኖ ለማለት ያክል አይደለም። በነገራችን ላይ ከዛሬ ሳይሆን ከጥንትም ጀምሮ እንዴት ነፍስ ሰጥተን የታገልንለት አርሶ አደር ዛሬ ያለበትን ሁኔታ ከኛ በላይ እንቅልፋቸው የዘረዘረው አለ። አብይ ይወቀስብናል ብለው አትንኩት አብይን አርሶ አደሩን ዝም በሉት ሲሉ እኛ ከአርሶ አደሩ ወግነን የቆም ነው። አሁንም ክላሽ ተሸክሞ ባንድ ትከሻው ክላሽ ይዞ ባንድ ጆርፍ ጨብጦ እንደሚያርስ አውቀን ነው እሱን የምንወግነው። ስለዚህ የአርሶ አደሩ ሰብል ለመሰብሰብ ከልቤ ነው የምለው የአርሶ አደሩን ሰብል ለመሰብሰብ ሰራተኛ ተከፍሎት የሚሰራ ሰራተኛ አይደለም። አርሶ አደሩ ሰብሉን ለመሰብሰብ ሰራተኛ እስካስፈልገው ድረስ የአማራ ወጣት ከየትኛውም ጫፍ ክፍያ ሳይፈልግ ሄዶ የአማራን አርሶ አደር ሰብል ይሰበስባል። በዚህ አልጠራጠርም። ክፍያ ሁሉ ያስፈልገው። ልክ የእምቦጭ አረምን ከነ ሰውነቱ ገብቶ ለመንቀል ሲረባረብ የነበረ የጎጃም፣ የሸዋ፣ የወሎ፣ የጎንደር ወጣት አንድ ሆኖ እጅ በእጅ የአርሶ አደሩ ሰብል መነሳት ካለበት ያነሳል። ከዚህ ጀርባ ግን ብአዴን፣ ከዚህ ጀርባ ግን ኦህዴድ ወለጋ የሚያስጨርሰውን አማራ በተመሳሳይ
በቁማር እያስበላ ሰሜን ኢትዮጵያን ለማውደም የሚያደርገውን እንቅስቃሴ ላይ ግን ማንም ጭዳ እንዳይሆንለት ግን ደግሞ አነቃለሁ። በዚሁ አጋጣሚ ብርሃኑ ጁላም ይሁን ማን ነው ባጫ ደበሌ እኛ ለመሬት አንዋጋም እኮ ነው ያለው ሱዳን አይደለም። ሱዳን ቦታውን ያዘው ተብሎ ሲጠየቅ እኮ ለመሬት አንዋጋም በፍርድ ቤት በሆነ መንገድ እንጨርሰዋለን ነው ያለው። ለምንድን ነው ታዲያ የሚፈልጋቸው ለጦርነት? ለመሬት አልዋጋም ብሏል። የመጀመሪያው ዙር ጦርነት አለቀ እንደተባለ እኛ የርስት ውጊያ አይደለም ያደረግነው ሲል የነበረ ቡድን ነው። እሱን ወዳጅ አድርጎ የአማራ ናሽናሊዝም እንዲጠነክር አንድነቱ እንዲጠነክር ይሰራሉ የሚባሉ ዘመነ ላይ ሲዘምት የሚውል ኃይል እኮ ነው። ካላጠፋ ነው ዘመረን ከምድረ ገጽ የሚል እኮ ነው። ከብአዴን ጋር ተባብሮ ጎሽ ሰራው ሲል ሲጽፍ የሚውል እኮ ነው። ጎበዜ ሲሳይ ማዕዛ መሐመድ እና ሳየ ደርቤ እነ ታዲዮስ ታንቱ እንኳን ታሰሩ ይታሰሩ የሚል ከአቶ ታዲዮስ በላይ ለአማራ ጠበቃ ይሆናል እውነት ለመናገር ለዛ ህዝብ ይታሰሩ ብለው የሚዘምቱ አካላት ናቸው። በነገራችን ላይ ዛሬ ስለ ማስጠንቀቂያ እናነሳለን አይደል? በዚህ ሳምንት እያለቀ ስላለው አማራ እናነሳለን አይደል? ይኸው ዛሬ ዘመቻ ለማድረግ ሞክሮ የከሸፈውን አካል ዝም ብለህ ፔጁ ላይ ገብተህ 3 ወደ ኋላ ብታይ የመተሃራ እልቂት ባላየንም ያልፈው ጉዳይ አይደለም፣ አጀንዳው አይደለም። የወለጋ እልቂት አጀንዳው አይደለም፣ ጉዳይ ግቡና ነው አጀንዳቸው አይደለም እሱ። ምክንያቱም እሱ አብይን ኮርነር ያስደርገዋል። አብይን የሚነካ ብአዴንን የሚያስከፋ ነገር እነዚህ በጣም ጥቂቶች ደጋግሜ ብያለሁ። ከአርሶ አደሩ ጋር ከሰፊው ህዝብ ጋር አሶሲየት አድርገን ከሄድን በጣም ሮንግ ነው የሚሆነው። ስለዚህ የአርሶ አደሩን ሰብል ለመሰብሰብ ደግመዋለሁ እንኳን ተከፍሎ የአማራ ወጣት ሳይከፈልህ ጭምር የአርሶ አደሩን ሰብል በዚህ መከራ ውስጥ በአንድ እጁ ክላሽ በአንድ እጁ ርፍ ይዞ ያረሰ የጎንደር አርሶ አደር ሰብሉን መሰብሰብ ላይ ምንም ሳታመነታ ማገዝ አለበት። ብአዴን የሚባል ግን በፍጹም ልታምነው ከብአዴን ስምሪት ልትወስድ አይገባም። ማሳያ ልዩ የፋና 2 የዜናዎች የፋናና የኢቲቪ የላኩልሽ ነበር። እነሱን ዲስፕሌይ ብታረግልኝ አንደኛው ሁለት አንዱ የፋና ነው አንዱ የኢትዮጵያ ብሮድካስት ኮርፖሬሽን የሚላል የላኩልሽ እንዲህ ይላል። ያሸባሪው የሸኔ ቡድን ዞን ኦኬ ይሄኛው የዛሬ ዜና ነው። እሺ ይሁን ከዚህ ልጀምር። ይሄ ዜና ምንድነው የሚለው እንደምትመለከቱት የሸኔ ቡድን የደቡብ ቀጠና ምክትል አዛዥ ጨምሮ 138 የቡድኑ አመራሮችና አባላት ተማረኩ። ከዛ ይቀጥልና ምንድነው የሚለው በኦሮሚያ ክልል ምስራቅ ጉጂ ዞን የሸኔ ቡድን የደቡብ ቀጠና ምክትል አዛዥ ያዙልኝ የደቡብ ቀጠና ምክትል አዛዥን ጨምሮ 138 በተለያየ ደረጃ የሚገኙ አመራሮችና አባላት ተማረኩ ይላል። ከዛ የተሰመረባት ጋር ሊሄድ ጊዜ ለመቆጠብ ከምርኮኞቹ አንዱ የሆነው የታጣቂ ኃይሉ የደቡብ ቀጠና ምክትል ኃላፊ አቶ መሐመድ አሜ ከአመታት በፊት በአገራችን የተዘረጋውን የሰላም አማራጭ እንደ መልካም አጋጣሚ በመጠቀም ወደ ሀገር መግባቱን ለሀገር የሚበጅ ተግባር ለመፈጸም ትልም እንደነበረው ተናግሯል። ሆኖም ግን አሸባሪ ቡድን ከዚህ በተቃራኒ ኃላፊነት በጎደለው መልኩ በህዝባችን ለመከራ ቀጠናውን ለሰላም ጦርነት መዳረጉን በሂደት በማስተዋሉ ትግሉን በማቋረጥ መገደዱን ጨምሮ ገልጿል። ምርኮኞቹ የሸኔ የሽብር ቡድን አባላት ይሄንን አደረጉ ይላል። ምንድነው የሚለው 138 አባላት ከማን ጀምሮ በኦሮሚያ ክልል ምስራቅ ጉጂ ዞን የሸኔ ቡድን የደቡብ ቀጠና ምክትል አዛዥን ጨምሮ ተማረኩ ይላል። መቼ? ዛሬ። ከተማረኩት መካከል መሐመድ አሜ ምን አለ ይላል? ዛሬ ከማረኳቸው መካከል አይ እንደዚህ ነበረ ብሎ ተናዘዘ ይላል። ኦኬ የዛሬው ዜና ይሁትና ወደ ኋላ መለስ ብለን ከወር በፊት ምን ብለውን ነበረ የሚለውን ኦገስት 8 ያሸባሪው ሸኔ የደቡብ ዞን ምክትል ኃላፊ በቁጥጥር ስር ዋለ። ከዛ ከስር ኑና እዩት። ይሄ የኦገስት 8 ነው። በቁጥጥር ስር የዋለው ተጠርጣሪ ቀድሞ የሚታወቅበትን
መሐመድ አሜ የሚለውን የመጠሪያ ስሙን አብዱ ዑመር ሁሴን በሚል ቀይሮ መታወቂያ በማሰራት ሲንቀሳቀስ እንደነበረ ነው የተገለጸው። ግለሰቡ ከአሸባሪ ሸኔ ቡድን ጋር ብቻ ሳይሆን አልሸባብን ከመሳሰሉ ዓለም አቀፍ አሸባሪዎች ጋር ግንኙነት እንዳለው የሚጠረጠር እንደሆነም ተጠቁሟል ይላል። ኦገስት 8 በመናየው ደረጃ ዜና አድርገው ሰበር ዜና አድርገው ተይዟል ያሉትን መሐመድ አሜ ዛሬ እንደገና መጡና መሐመድ አሜን ማረክ ነው። ስንቴ ነው የሚማረከው መሐመድ አሜ? ይሄ ስብስብ ይኸውልሽ አሁን ዜና የመጣው 1 ሚሊዮን ምናምን ብለው ዜና ያመጡት ባዴኖች ናቸው። መጀመሪያ የባዴንን ዜና የማመን በእውነት በጣም ያሳፍራል። እንደ ግዴታ መውሰድ ብቻ ሳይሆን ከበስተጀርባቸው ደግሞ ምንድነው የፈለጉትን ሚለውን አይተናል። አማራ ክልል ምን እያደረጉ እንደሆነ ሞክረው ወጣቱን ለፈለጉት ዓላማ ሲፈልጉ ና ብለው ጠርተው ጀግና ፋኖ ምናምን ብለው ማግደው ጦርነት በረድ ሲልላቸው ኢመደበኛ ብለው ያሳደዱ በየእስር ቤቱ አስገብተው ስንት 12000 ፋኖ እኮ እስር ቤት ነው ያለው። በነገራችን ላይ 12000 ወጥተው ተፈተው ሰብል አጨዳ እንዲሄድ ብትጠይቁ የባዴና አሽከሮች ለአርሶ አደሩ 12000 የአማራ ወጣት እስር ቤት ሰብስባችሁ በፖለቲካ ተቃውሞ እስር ቤት ሰብስባችሁ ከምታስቀምጡ ፍቷቸው እነዚህ ለሀገር መስዋዕትነት የከፈሉ ቤተሰቦቻቸውን አደጋ ላይ ጣሉ ብላችሁ ብታነሱ የተሻለ ነው ያስባለው። እኔ ከባዴን ጋር አንድ ጊዜ ይቅርታ ከባዴን ጋር በማስረጃ ራቁቱን በማስቀረታችን ምክንያት በንዴት ጸጉራቸውን የሚነጩ የባዴን ስምሪት የሚሰጣቸው አካላት ለነሱ መልስ ይገባል በሚልም አይደለም። ነገር ግን ግልጽ መሆን ሌሎችም እንዳያሻማቸው ግልጽ ለማድረግ የባዴን ኦፕሬሽን እንዳለ ነው። እሱን ወደ ጎን ትተን የአማራ ወጣት ግን በአንድ እጁ እርፍ በአንድ እጁ ደግሞ ክላሽ ተሸክሞ የአገር ሉዓላዊነትን የማስጠበቅ ብቸኛ ኃላፊነት የወደቀበትን የጎንደር አርሶ አደር ከኛ በላይ የባዴን ልጆች አይወግኑለትም። ከኔ በላይ የባዴን ልጆች ጎንደሬ ሊሆኑ አይችሉም። ይሄንን ማለት ነው። ከአዲስ አበባ ተነስተህ ጎንደሬ ማለት ነው። እንግዲህ ለጎንደር መታገል የግዴታ ጎንደር መሆን አያስፈልግም የሚለው ማሳያ ነው። ኤርሚያስ ወደ አንተ ልምጣ። ግድም መገናኛ ብዙሃን መለስባቸዋለሁ ለነበረ አሁን ሀብታሙ ያሳያቸው ዛሬ በተለይ ፋና ያወጣው ምንድነው? ከዚህ በፊትስ ልክ ወለጋ የተለያዩ አካባቢዎች ላይ ጭፍጨፋ ለመፈጸም ልክ ሲጀመር መጀመሪያ የሚደረገው ነገር የኦነግ ታጣቂ ቡድን እዚህ ጋር ተደመሰሰ፣ የዚህን ያህል ቡድን ተማረከ፣ የዚህን ያህል ነገር ሆነ የሚል የውሸት ፕሮፓጋንዳ ነው። ፕሮፓጋንዳው ራሱ እውነትነት የሌለው የራሳቸው እንዴት አይነት የወደቀ ይቅርታ እንዳለ የሚያሳይ ነው። ስለዚህ መገናኛ ብዙሃኑ ምን እያሉ ነው? ኤርሚያስ በጣም ጥሩ ነጥብ ነው። ይሄንን ማሳየት ያስፈልጋል። ቅድም ሀብታሙ እንደጀመረው እኔም እቀጥልበታለሁ። ከዛ የማስጠንቀቂያው ደውል ወይም የነፍስ አድን ጥሪው ምን ይደረግ የሚለውን ነገር ልናነሳው እንችላለን። አሁን ግልጽ ለማድረግ ልዩ አዘጋጅልኝና መጨረሻ ላይ ያመጣሽውን እና የፋናን የመጀመሪያውን አምጪ ሰው ግልጽ እንዲሆን ምንድነው አሁን እየሆነ ያለው? እኛ የማስጠንቀቂያ ደውል እየደወልን ነው ለሚሰማ የነፍስ አድን ጥሪ ያቀርቡ ላሉ ሰዎች የነፍስ አድን ጥሪ ርብርብ ጩኸት ቢያንስ ማድረግ የሚቻለው ድምጽ ማሰማ ስለሆነ ድምጽ እያሰማ ነው። እዚህም ከ10,000 ያላነሰው ሰው አለ። የምንጠብቀው ይሄን ነገር ሰምቶ ድምጹን እንዲያሰማ ነው። ኢየሩስ ኦኬ። ትሬንዶቹን መጀመሪያ ላንሳቸው። ምንድነው ትሬንዱ? አንድ የሆነ ቦታ ላይ ከበባ ሲፈጸም ወይም ደግሞ አደገኛ የጭፍጨፋ ምልክቶች ወይም ጅማሬዎች ካሉ የኦሮሞ ብልጽግና ምንድነው የሚያደርገው? የተለመደ ባህሪው ማለት ነው። ከባህሪው ተነስተን የመጀመሪያ የሚያደርገው ነገር ሚዲያዎችን ነው የሚጠቀመው። ሚዲያዎችን ይጠቀምና ምንድነው የሚያደርጋቸው? እርምጃ ወሰድን፣
አሸባሪው ሸኔን እዚህ ቦታ ላይ ደመሰስ ነው አሸባሪው የሸኔ አመራር ምናምን ከሌ የሚባል ስሙ ዋና ስሙ ይሄ ሆነ የፈረስ ስሙ ይሄ ሆነ ደመሰስ ነው በቁጥጥር ስር አዋል ነው አማረክ ነው ይሄ የተለመደ ነው በዚህ ሚዲያም ስናነሳ ነበር ደመሰስ ነው ካለ ማረክ ነው ካለ በኦህዴድ ብልጽግና ውስጥ በተቃራኒው የተጨፈጨፈ ማህበረሰብ አለ ማለት እሱ ነው የሚያመለክተው በሚዲያ ወጥተው በኢቲቪም በእነሱ በራሱ በኦሮሞ ብሮድካስትም በአማራ ሚዲያም በነገራችን አማራ ማስ ሚዲያን ጨምረሽ ሳላይ መምጣቴ ቆጨኝ ወይ በኋላ ላይ አማራ ማስ ሚዲያ ይንዘክቦታል ወይ የሚለው በአማራ ማስ ሚዲያ የሚሄደው ቢኮዝ በአብዛኛው የሚጨፈጨፈው የአማራ ተወላጆች ስለሆኑ ማለት ነው ፋክት ነው ሶ ዜና ካየሽ ሁሌም ጭንቅላትሽ ምን ያህል ንጹሃን ተጨፈጨፉ ነው ስለዚህ የመጀመሪያው ዜናውን ስንመለከተው ኢቲቪ የሚያወጣውን ኢየሩስ ዋልታ የሚያወጣውን ፋና የሚያወጣውን የኢትዮጵያ ፕሬስ ድርጅት ያወጣውን ኢዜአ ያወጣውን ስንመለከት ምን የሚል ነበረ 100 ምናምን ሰዎች የሸኔ ቡድን የደቡብ ቀጠና ምክትልን ጨምሮ 138 የቡድኑ አመራሮች እና አባላት ያዝን ይላል በቃ ከዚህ ዜና ጀርባ ጭፍጨፋ አለ የሚለው ምንም ሌሎች ነገሮች ሳትመለከቺ የምታገኙ ውጤት ነው ይሄ ከባህሪው ተነስተሽ ማለት ነው ከዛ ቀጥሎ ነው እስቲ ደግሞ ዝርዝሩን እንደ አንድ የሚዲያም ሰው ተለያየ ዝርዝሩን እንመልከች ማምን አለ ብለሽ ስትመለከቺ ደግሞ ሌላ ጉድ ትመለከቻለሽ ሌላ ጉድ ለማየት ቀደም የተነሳው ኦገስት 8 በፈረንጆቹ ነው በነገራችን ላይ ኦገስት 8 ፋና ምን ዘገበ አሁን ራሱ ፋና ግዴለም ኢቲቪ ይቅርብኝ ዋልታ ይቅር ሌላው ይቅር ራሱ ፋና ኦክቶበር 3 ከሁለት ወር ኦልሞስት ሁለት ወር ለመሆን አንድ ሳምንት የቀረው ማለት ነው ከአንድ ወር ከ20 ምናምን ቀን በኋላ ምን ዘገበ ሰዎች በደንብ ተከታተሉ ይሄን አንድ ሚዲያ ተመሳሳይ ሚዲያ ፋና የሚባል የፓርቲው ሚዲያ የብልጽግና ሚዲያ ነው ሰው እንዳይሳሳት የለም የፓርቲው ሚዲያ ነው ፋና ንብረትነቱ የፓርቲው ነው የብልጽግና በህግም ቢጠየቅ እና ብርቱካን ሚደቅሳ ፈቅደውለት ያለ ሚዲያ ነው ፓርቲ ሚዲያ አለው ኢትዮጵያ ውስጥ ገዢው ፓርቲ ፋና ኦክቶበር 3 እና ዛሬ ፋና ኦገስት 8 በፈረንጆች ምን ነበረ ለሁለት ወር አንድ ሳምንት የቀረው እሷ እንድታሳይልኝ ብቻ ሰው እንዲፈርድ ብቻ እሷን ብቻ አምጪልኝ ኢየሩስ ልዩ መጨረሻ ያመጣሻት የዛሬው ናት ከ6 ሰዓት በፊት የምትለው ማለት ነው ሜቢ አሁን ስለገባን ከ7 ሰዓት በፊት ይወጣ ሊሆን ይችላል እሷን አምጫት መጨረሻ ያረጋሻት ከዛ ይሄው ዜና በኦገስት 8 እንደተደገመ ደግሞ ታያላችሁ ሶ በኦገስት 8 እና በኦክቶበር 3 መካከል የአንድ ወር ከ20 ምናምን ቀን ልዩነት አለ በእነዚህ ልዩነቶቹ ግን ዜናው ተመሳሳይ ነው ተመሳሳይነቱ አይደለም የሸኔ ቡድን ነው የሚያወራው ይሄ አመራር የተባለው ሰው እንደ ልዩነቱ አንድ ልዩነት አይቻልም በኦገስት 8 ዜና ላይ የዚህ ሰውዬ በቦረና ዞን ሞያሌ ወረዳ እንደተያዘ ያነሳል የቀድሞ ስሙን ያነሳል መሐመድ ምናምን የፈረስ ስሙ አልተጠቀሰም በኦገስት 8 ላይ የፈረስ ስሙ አለ የፈረስ ስም የበረሃ ስም የሚሉት የፈረስ ስም ነው የሚሉት አብዱ ዑመር ሁሴን ነው የሚባለው ሶ አሁን አብዱ ዑመር ሁሴን ተተወችና መሐመድ ምናምን የምትባል መሐመድ አምኔ የምትባለው መጣች ማለት ነው ልዩ አልተቻለሽም ሶ እነዚህ ነገሮች በአንድ ወር ከምናምን ውስጥ ተመሳሳይ ዜና ሲሰራ ሁለተኛ ምልክቱ ምንድነው የሚል ሰዎች እንዲያዩት እፈልጋለሁ ይሄንን በደንብ መከታተል የሚያስፈልግ ይመስል ይሄ አንድ ሁለተኛው ነጥብ ነው ኢየሩስ ስለዚህ ኢቲቪ ፋና ኢትዮጵያ ዜና ድርጅት
ዋልታ ለዚህ ጭፍጨፋ ምን አስተዋጽኦ እያደረገ ነው ብላችሁ ሰዎች ጠይቁ። እኛ መረጃውን እያወጣን ነው። ፋና ምን እያደረገ ነው? ጭፍጨፋውን እያስተካከለ ነው። በምን? በውሸት ዜና። ጭፍጨፋውን እያሳለጠ ነው። በምን? ኦክቶበር 3 የኦገስት 8ን ዜና አምጥቶ በመዘገብ። ከዚህ በላይ የሚዲያዎቹ አደገኝነት አለ? በእውነት አሁን ዛሬ እኔ ሚዲያ ውስጥ የምትሰሩ ሰዎችን ነው የምጠይቃችሁ። ነገ ተጠያቂ ማትሆኑ ይመስላችኋል? ይሄ ዜና ቢያንስ ከየት ተሰርቶ እንደመጣ ይታወቃል። ያ የዜና ሴንተሩ ኢትዮጵያ ሆቴል የተቀመጠው አካል ነው የሰራው ይሄን ዜና። እሱ እኮ ነገ ላይያዝ ይችላል። እናንተ ግን ፋና የተቀመጣችሁ፣ ኢቲቪ የተቀመጣችሁ የምታነቡትን ጨምሮ ለዚህ ጭፍጨፋ አስተዋጽኦ እያደረጋችሁ እንደሆነ አውቃችኋል። የማስጠንቀቂያ ደውሉ እንዳይደወል እያደረጋችሁ መሆኑን አውቃችኋል። የነፍስ አድን ጥሪው እንዳይስተጋባ እያደረጋችሁ መሆናችሁን አውቃችኋል። የውሸት ዜና እየለቀቃችሁ ለሚጨፈጨፈው አማራም ማን ነው ኃላፊነት የሚወስደው? እናንተም ትወስዳላችሁ። የብልጽግና አባል ላትሆኑ ትችላላችሁ። ግን ህሊናዬ አይፈቅድም ብሎ መውጣት ደግሞ የሰው ባህሪ ነው ተደርጎ ስለሚታወቅ ማለት ኢየሩስ። ስለዚህ ሚዲያው ብለሽ ቅድምም ለጠየቅሽኝ ኢቲቪም ፋናም ዋልታም ኢትዮጵያ ፕሬስ ድርጅትም ኢዚያም ኃላፊነት ይወስዳል። ሲቪልም ሆነ አመራርም ሆነ ምንም ሆነ ኃላፊነት ይወስዳል። ቢኮዝ በእኛ ይኸው ማስጠንቀቂያውን እየተናገርን ነው። የነፍስ አድን ጥሪውን እየተናገርን ነው። አገር ቤት ያለ አዲስ ማለዳ የሚባል ሚዲያ ማስጠንቀቂያ እየተናገረ ነው። እና ይድነቃቸው ከበደ ማስጠንቀቂያውን እያስተላለፉ ነው። በጣም ክብር አለኝ ላደረገው ነገር ይድነቃቸው። አይ ዶንት ኖ በመጥፎ ከታየብህ አላቅም፣ ግን ፊት ለፊት የጻፍከው ስለሆነ ምንም ማድረግ አልችልም። ከበባ ውስጥ ነው ያለው ህዝብ። አጣዳፊ የነፍስ አድን ኃይል ይፈልጋል እየተላለፈ ነው። ሶ አትሊስት ኢትዮ 360 ስሙ። ይሄን ብትጠሉንም ስሙ። አንድ ሰው ማዳን ከተቻለ አንድ ሰው ይዳን። አንድ ሰው። ይሄ ፖለቲካ አይደለም። ይሄ እንትን የምታስቆጥሪበት ነጥብ እንትን አይደ የፖለቲካ አጀንዳ የሀሳብ አጀንዳ አይደለም። ኢስኖት የሰው ነው። የሰው መኖርና መሞት ነው አጀንዳው፣ ፖለቲካ አይደለም። ኢየሩስ እንዲገባችሁ ፈልገው በዚህ የሚቆመር ፖለቲካ የለም። በሰው ልጅ ነፍስ ፖለቲካ አይቆመርም። ይሄ የህፃናት፣ የአረጋውያን፣ የእናቶች በማንነታቸው ተለይተው የሚገደሉ ከበባ ውስጥ ያሉ ሰዎች ስለነሱ ነው እየተነጋገርን ያለነው፣ እያወራን ያለነው፣ እየደወልን ያለነው ስለነዚህ ሰዎች ነን። ስለዚህ ሚዲያው ላይ የምትሰሩ ሰዎችም ህሊናችሁን ፈትሹ። የመጣውን ሁሉ መቀበል ምንድነው? ነገ ለሚሞተው ሰው ምንድነው ኃላፊነት የምትወስዱት? ይሄ በደንብ እንዲታይ አንድ ነገር እዚህ ጋር ጨምሬ ልሂድ ማጠቃለያ። ከዚህ በፊት ተመሳሳይ ነገር ተከስቶ እዚህ ውይይት አድርገን ሜቢ ኢየሩስ እና አንቺም ያለሽ መሰለኝ በውይይታችን ላይ ሁለት ነገር እንደተነሳ አስታውሳለሁ። ቢያንስ አንደኛው ለዚህ ማስጠንቀቂያ ደውል ወይም ለነፍስ አድን ጥሪ እያንዳንዱ ኢትዮጵያዊ ሌላ ነገር ትቶ ትኩረቱን ወደዚህ ያደርግ የሚል አንድ፣ አይኖች ሁሉ ወደዚህ ያምሩ፣ ህሊናዎች ሁሉ ወደዚህ ያምሩ። አቤቱ ውጭ ሀገር የምትኖሩ ዋሽንግተን ዲሲ የምትኖሩ በተለይ የአማራ ተወላጆች ሄዳችሁ ጩሁ። ስቴት ዲፓርትመንት በየቦታው ሄዳችሁ ከበባ ውስጥ ገብቷል ወገናችን ብላችሁ። ሌሎችም ኢትዮጵያውያን ኖት አማራው የአማራ ስለሆንኩ አይደለም፣ ቅድም ጥሩ ነገር ነው ያነሳሽው። አንድ ማህበረሰብ እንደዚህ አይነት የህልውና አደጋ ሲኖርበት ከጎንሽ ካልቆምሽ ታዲያ የሰውነትሽ ባህሪ ምንድነው? ሰውነትሽ ነገ ደግሞ ሌላ የህልውና አደጋ ሲመጣበት መቆም ካልቆምን ምንድነው የኢትዮጵያዊ ነኝ ማለት? ታዲያ ምንድነው ትርጉሙ? ስለዚህ ሌሎችም ቢሆኑ
ከበባ መጣ፣ ማስጠንቀቂያ ሰምተናል፣ የነፍስ አድን ጥሪ ቀርቦልናል። የነ መራራ ማን ነው ይሄ አራርሳ መርዳሳ እሱ በቃ ሲሚንቶ ሽያጭ ውስጥ ነው ያለው፣ ግን ለስሙ የፖሊስ ኮሚሽነር ነው። የብረት ሽያጭ ውስጥ ነው ያለው። በጣም ቢሊዮነር ሆኗል በነገራችን ላይ እና አራርሳ መርዳሳ ቢሊዮነርስ። አበበ ገረሱ የአብይን ራዕይ ነው እያስፈጸመ ያለው። ከዚህ በፊትም ተናግሬያለሁ። ዋነኛው የአብይ ራዕይ አስፈጻሚ አበበ ገረሱ፣ ኮሎኔል አበበ ገረሱ። እነዚህ ሰዎች መልስም አይመልሱም። አየሽ፣ ቢኮዝ ማለቃ እዛ ያለው ኃይል ነፍስ አድን ውስጥ ያለው ኃይል ማለቅ አለበት። ስለዚህ ስቴት ዲፓርትመንትም አውሮፓም ቅድም ሰላማዊ ሰልፍ ሰምቻለሁ፣ ጩሁ፣ ማህበራዊ ድረገጹን ትዊተሩን አጨናንቁት። ጅብ ከሄደ ውሻ ጮኸ መሆን የለበትም። እና እዚህ ጋር አንድ ነገር መናገር ፈልጋለሁ ያልኩሽ ጨርሰዋለሁ። ጀስት አንድ ደቂቃ። ባለፈው የነፍስ አድን ጥሪ ስናቀርብ ብዙ ሰው ሰምቷል፣ ግን አንዳንዶች በጣም ያልጠበቅኩት ነገር ሲናገሩ አየሁኝ። ምልሽ ሜቢ ክብርም ስላለኝ ነው። ለንደን ውስጥ ያንቺም ወዳጆች ናቸው፣ በስፖርት በምናምን ጥሩ ምናቃቸው። እኔ አትሊስት እንትን አክብሮት አለኝ ብዬ ማስበው በጋዜጠኝነት በምናምን እኛ ያቀረብነውን ማስጠንቀቂያ የነፍስ አድን ጥሪ በጣም በከፍተኛ ሁኔታ ማጣጣል ተመለከቱ። ለንደን ተቀምጦ በከፍተኛ ሁኔታ ማጣጣል ይሄ እንትን አይነት ጥሪ ጠሪ አይነት ተደርጎ ሲሳላየው ስሪሊ በጣም ነው ያዘንኩት፣ ክብር ስላለኝ ማለት። ግን የሚያሳዝነው ነገር ለዛ ነገር ጭፍጨፋው ለመካሄድ አንድ ወር አልፈጀም። አንድ ወር አልፈጀም ጭፍጨፋው ለመካሄድ። ዛሬ ሪግሬት አታረግም የጻፍክበን ሰው እነዚህ ተንታኞች ምናምን ብለ ያልከው ሰው ስለማከብር ነው ያነሳ ኤንድ ዩ ኖ ኢት። ዛሬም እያቀረብናለ ነው የስጋት ትንታኔ ነው። የስጋት ትንታኔ ደግሞ ወያ ነው ምናየው ነገር አደገኛ ነው፣ እያሰጋን ነው። ይሄ ስጋት ትንታኔ ነው እየሰራን ያለ ነው። በዚህ ነገር ላይ ቢያንስ ከጎን ቆሞ ውሸት ሲሆን ውሸታሞች ብንባል አይሻል ህይወት ከሚጠፋ? እንደዚህ አይነት ሰዎች በማክበር ነው የምጠይቃችሁ፣ ተቆጠቡ። this is not politics። እኔ እዚህ ውስጥ የሚገኝ ፖለቲካ ትርፍ ባፍንጫ ይውጣ፣ አንድ ሰው ድኖ ማለት ነው። በዛ መንፈስ ውስጥ እንዲታሰብ እፈልጋለሁ። ኢየሩስ ይሄን ነው። ኤርሚያስ ያነሳው እንዲያውም ይሄ የመገናኛ ብዙሃንን ተጠያቂነት፣ የባለሙያዎችን ተጠያቂነት በተለይ ደግሞ ቀላል ነገር አይደለም። ይሄ የቡድን ጸብ ወይንም ደግሞ የቡድን ድብድብ አለመናወራው የንጹሃን ዜጎች እንግዲያ ነው። የንጹሃን ዜጎች ላይ የሚፈጸም የዘር ማጥፋት ወንጀል ነውና ምን አስታወስከኝ መሰለህ? አንድ ጊዜ ኢትዮጵያ ቴሌቪዥን ላይ አንድ ዶክመንተሪ ፊልም ጥናታዊ ፊልም ተሰርቶ ነበር። ጃሃዳዊ ሐረካት ምናምን የሚል ነገር ካልተሳሳትኩኝ ነው ስሙን። እና ተሰርቶ የመጣው ከደህንነት መስሪያ ቤት ነው። ጋዜጠኛ ነበቡ ከደህንነት መስሪያ ቤት የመጣውን ብቻ ድምፁ ጥሩ ስለሆነ አንበብ ስለተባለ ብቻ ነው ያነበቡ። በወቅቱ ተቋሙ ተከሰሰ፣ በዛ ፕሮግራም ማለት ነው። ሲከሰስ ፍርድ ቤት የቀረበው ጋዜጠኛው ነው። ማንም ሰው አልተከራከረለትም። ልጁ በቃ እንዴት ብዬ ልንገር ደም ባስኪ ያልቅስ ነው ፍርድ ቤት ያመላለሱት። ያንን ግን እንዲሰራ ትእዛዝ የሰጡት ሰዎች ግን በጉዳዩ እንኳን አልቆሙ። ስለዚህ ነገ ተጠያቂነት ይመጣል ያልከውን ነገር ነው። ተጠያቂነት ሲመጣ በተለይ ደግሞ አሁን ይሄ በቀላል ነገር አይደለም፣ የዘር ማጥፋት ወንጀል ነው። እያንዳንዱ በብዕሩም በድምጹም በሁሉም ተባባሪ ሆነ። ስለዚህ ሀብታሙም ቅድም አንስተዋል፣ ኤርሚያስ ቅድም የመገናኛ ብዙሃኖችንም ጨምረሃል። ነገር ግን እነዚህ አካላት ወጥተው ይሄ ገዳይ ቡድኑ ተማረከ ተጨፈጨፈ ባሉ ቁጥር ምን ያህል ንጹሃን ዜጋ ነው የሚታረደው የሚለውን ጎን ለጎን አይሰሩት። አሁን እንዲያው ሀብታሙን የጠየቁት ነበር ትግራይ ላይ የአየር ድብደባው ሲፈጸም እነዚህ አሁን ዛሬ መተው ስለ ኦነግ ተማረከ ብለው ሊነግሩን የነበሩት ሚዲያዎች ምንድነው የሰሩት ብለን ስናስብ የመንግስትን ይዘው በቃ የተመረጡ ወታደራዊ ስፍራዎች እንደበደው የሚል መረጃ ነው ይዘው ብቻ ነው የወጡት። እና እዛ ጋር የሚጨፈጨፈው ንጹህ ዜጋ አማራው እዛ ወለጋ ላይ የሚያልቀው ንጹህ ዜጋ ማን ይቆምለት? ማን ስለሱ ይጩህ?
የትኞቹ መገናኛ ብዙሃን? እነ ማዛኮ ስለዚህ ህዝብ ሲጮሁ እስር ቤት ናቸው። እነ ጎበዜ ሲሳይ ስለዚህ ህዝብ ስለጮሁ እስር ቤት ናቸው። እነ ጋሽ ታዲዮስ እስር ቤት ናቸው። እነ ስንታየው ቸኮል እስር ቤት ናቸው። ስለዚህ ይሄን በተለይ ደግሞ ተደራጅቶ ሆዳደር ሆኖ የዚህን የንጹሃን ዜጋ ግድያ አጀንዳ ለማስቀየር የሚሮራጠው ቡድን እንዴት ነው ዓለም አቀፉ ማህበረሰብ አውቆ ይሄን ቡድን ተጠያቂ ማድረግ ላይ ቤተ መንግስቱን የተቆጣጠረው አካልን ወይንም ደግሞ አስገዳዩን ግለሰብ አብሮ ፍርድ ቤት በማቅረብ ሂደት ውስጥ እነዚህ ማብረው ሆነው በለው ግደለው ያሉ መረጃ የሚደብቁ የንጹሃን ሞት የሚያውጁ አብረው የሚያውጁ ማህበራዊ ድረገጽ ላይ ያሉ በላቸው መገናኛ ብዙሃንን በላቸው መንግስት የመገናኛ ብዙሃን እነዚህ አካላት ነገ ምንድን ነው የሚጠብቃቸው? እንደው አጠቃላይ ምስል ለመስጠት ምን አይነት በጣም የሚቸግር ለመግለጽም ነውረኛ ስብስብ እንደሆነ ከነሱ የሚመጣ ምንም ነገር ለማመን ሁሉ ማሰቡ ራሱ ስተት የሚሆንበት አይደል ለመነው ምናምን ብሎ መጠራጠር ራሱ በራሱ ኃጢያት የሚሆንበት ሁኔታ ነው የምታየው። በዚህ 4 ዓመት ውስጥ እስቲ እንደው የሚያደምጠን የሚከታተል ሰው በዚህ 4 ዓመት ውስጥ ኦነግ እዚህ ቦታ ተደመሰሰ የሚል ዜና ከመጣ ወይ ከሳምንት በፊት አደገኛ እልቂት ተፈጽሟል ወይ ከዜናው ቀጥሎ አደገኛ እልቂት ይፈጸማል። ይሄ እንዴት ሰው አሁን እኮ ንቀውታል እኮ ህዝቡን በእውነቱ ንቀውታል። ዜናው የአዲስ ማለዳን አሳይልኝ ልዩ ምንድነው የሚለው? በምስራቅ ወለጋ 5 ወረዳዎች በኦነግ ሸኔ ከበባ ውስጥ ናቸው ይላል። በኦሮሚያ ክልል ምስራቅ ወለጋ ውስጥ የሚገኙ 5 ወረዳዎች በኦነግ ሸኔ ታጣቂ ዳግም ከበባ ውስጥ መሆናቸው የአካባቢው ነዋሪዎች ተናገሩ። የፋናና የቲቪ ዜና ምንድነው? ኦገስት 8 አሁን ኦክቶበር 3 ነን። ከአንድ ወር በፊት ዜና ያደረጉትን ነፋና ነዋልታ መተው እና ኢቲቪ መተው እሱን ነው ዜና ያደረጉ ያሉት። ተደመሰሰ አለቀ። የመቼውን ከወር በፊት የተጠቀሙበትን ዜና ከወር በፊት እነሱ በሚናገሩበት ጊዜ ላስታውስ፣ እነሱ ከወር በፊት የሸኔ ምክትል አዛዥ ተያዘና ሌሎች ተደመሰሱ ታሰሩ ሚል ዜና በሰሩበት ጊዜ ከባድ እልቂት እየተፈጸመ ነበር። ያንን ለመሸፈን በዛን ጊዜ ያዝነው ሚል ዜና መጡ። ያንኑ ዜና ከወር በኋላ አሁን ይዘውት መጡ። አሁን ይዘውት ሲመጡ መተሐራ የጅምላ ቀብሩን እያየን እኔ ሌላውን ሁሉ እንተው። ኦገስት 22 እና ማን ነው ጁላይ 22 እና 25 አይደለ? ከ22 እስከ ከጁላይ 22 እስከ ጁላይ 5 ባሉት 2 ቀናት ውስጥ የኢትዮጵያ ሰብአዊ መብት ኮሚሽን ባመነው መሰረት ኦገስት ሰበር ዜና ብለው ኦነግን ማረክን ከማለታቸው አንድ ሳምንት ወደ ኋላ ተመለስና ጁላይ 22 እስከ 25 ድረስ ስንት ሰው አለቀ ይላል። በመንግስት ዜና ብቻ 60 ሰው አልቆ 20,000 ሰው ከቦታው ንብረት ወድሞ ተፈናቀለ ይላል። 60 ሰው ተገሎ 20,000 ሰው መፈናቀሉን ዜና ሳያደርጉት እና ኢቲቪ እና ዋልታ ከሳምንት በኋላ ኦገስት 8 ላይ መተው ኦነግ ተማረከ የሚለውን የቀድሞ ዜና መጡት። የዛን ጊዜ የተጨፈጨፉትን የአማራ ተወላጆች ወይም በዛን ጊዜ ጨፈጨፏቸውን አማራዎች በዚህ ዜና ሸፈኑት እና ኢቲቪ ነው አለ። አሁን ደግሞ ለተጨፈጨፉትና ከበባ ውስጥ ያሉትን ለማዳፈን ደግሞ ያኔ ጭፍጨፋ የጋረዱበትን ዜና መልሰው አመጡት። እስቲ እግዚአብሔር ይፍረድ። በገዛ ወገኑ ላይ ይሄ እልቂት የሚደረግበት ሰው ኢቲቪና ፋናን ዋልታን ደግፎ እኛ ሚዲያ ላይ ሊዘምት ማህበራዊ ሚዲያ ላይ ይመጣል? አእምሮ ያለው ሰው እውነት ለመናገር even if ብትሳሳች እንኳን ስተት እንኳን ቢሆን እንደው ክሪቲካሊ ስተት እንኳን ቢሆን it's a kind of ስተት
ሰው ምንም ቢሆን ምን ኢንቴንሽኑ ህዝብ ሊሆን አይችልም የሚቆረቆርለት ነፍሱን የሰጠለትን ህዝብ አይደለም እዚህ ያረደ ለሞት ሽፋን እየተሰጠ ነው አማራነት የቦታ ልዩነት አለው አማራ ለመባል እንዴት ሰው ትልቁ ነገር ላይ እንዴት ልቂት የሚጋግርለት ላይ እንዴት ከዛ ጋር አብሮ ይቆማል እንደው ባይበላስ ቢቀር ሆቴል መቀመጡ ቢቀርስ የሚሰፈረው ቢቀርስ የማስጠንቀቂያ ደውል የነፍስ አድን ጥሪ የኛ አይደለም የግለሰብ አንዴ መልሹልኝ ይሁን እዛው የኛ አይቀር ይሄ ሚዲያ የአገር ውስጥ ህዝቡ ያለ ነው በኦሮሚያ ክልል ውስጥ የሚገኙ 5 ወረዳዎች በኦነግ ሸኔ ታጣቂ ዳግም በከበባ ውስጥ መሆናቸው የአካባቢዎች ነዋሪዎች ተናገሩ ታጣቂ ቡድኑ በ5 ወረዳ ነዋሪዎች ላይ ዳግም ጥቃት ለማድረስ ከበባ ያደረገ ሲሆን በዚህም አጣዳፊ የነፍስ አድን ኃይል እንደሚያስፈልጋቸው ነዋሪዎቹ ጠይቀዋል ታጣቂ ቡድኑ በወለጋ የተለያዩ ዞኖች በሰላማዊ ሰዎች ላይ ላለፉት 4 ዓመታት ሲያደርስ የነበረው ጭፍጨፋ መከላከያ በቦታው በመግባቱ ለተወሰነ ጊዜ ጋብ ብሎ ነበር ከነሐሴ 18 2014 ዓ.ም ህወሓት በሰሜኑ በኩል 3ኛ ዙር ጦርነት መቀስቀሱን ተከትሎ መከላከያ ወለጋ ለቆ በመውጣቱ ሸኔ የተለመደ ጥቃቱን ለማድረስ ኃይሉን እያሰባሰበ መሆኑን ነዋሪዎች አስታጠቁ ይላል የመጨረሻው ናሬቲቭ ምንም ይሁን አሁን ምንድነው የሚያሳየን የዛሬ ዜና ከበባውና ደጋው ነው ይሄንን ለምን አመጣሁት ኢትዮ 360 ዜና የምትከታተሉ ሰዎች በዚህ አንድ ወር ውስጥ እያንዳንዷ ሴናሪዮ አልተተነተነም በዜና ላይ እያንዳንዷ ሴናሪዮ በፕሮግራማችን መግቢያ ላይ ያላቀረብንም በየት በኩል ምን አይነት አደጋ እንደመጣ የሚያልቀው አማራ መቼ ነው ለሌላው ሐዘን የሚሆነው ልዩ የጅምላ መቃብርም አለ እሱንም ብታሳይልኝ የጅምላ መቃብር በጅምላ አንድ ጉርጓድ ውስጥ አራደለም መስል አለ ይሄን ተመልከቱት እንደዚህ ተቆፍሮ 15 16ቱ እንደዚህ ባንድ ጉርጓድ ተደርድረው አፈር የሚመለሰው በግሬደር ነው ጎበዝ ለስንተኛ ጊዜ ነው አማራ በግሬደር የሚቀበረው አሁን ከዚህ የበለጠ አጀንዳ አለው ለአንድ ለአማራ ህዝብ ወግናለው የሚል ሰው ከዚህ የባሰ አጀንዳ አለው እንዲህ ተቆፍሮ እየተቀበረ ለዚህ ህዝብ በመቆርቆር ህይወቱን የሰጠ ዘመነ ካሴን በማራከስ ላይ መጠመድ ነው ፖለቲካ የኡነት ቪዲዮውን እንዲውሽ ምን እንደ ማለት መታሃራ ማለት እኮ እዚህ ነው አይደለ መታሃራን ስኳር ፋብሪካ መታሃራ ስኳር ፋብሪካ ነው አርጆ ተመልከቱ አርጆ ደደሳ ስኳር ፋብሪካ ከነግቡድን ወረረው ማለት ነው መቶ ሲቆጣጠረው ታያለ በዚህ መልኩ በዚህ አካባቢ ያሉ ሰዎች አሁን ይሄንን ፋና አይዘግበውም ዋልታ አይዘግበውም ኢቲቪ አይዘግብ ምን ሲደረግ አብይ በእንተንም ይሄ ሲደረግ እሱ አርሲ ምናምን ቄጤማ ውስጥ ነው የምታገኘው የሆነ ስንዴ ማሳውስ ምናምን ታገኘዋለ የሱ ደጋፊዎች ደግሞ አሉ እኔ ምን አይነት ህሊና እንዳላቸው በፍጹም ልረዳ አልቻልኩም ምን አይነት ህሊና ነው እንዴት ይሄንን እውነት ትክዳለህ እዛኮ ወገን ነው ያለው የሰው ልጅ ነው ያለው ብለው የማያስቡ ማለት ነው ይሄ ኃይል ይሄንን በዚህ መልኩ ተቆጣጣረው ሁለተኛው ቪዲዮ ታረጋው ሁለተኛው እዚህ በቃ በጣም ተረጋግተው ይሄን ስኳር ፋብሪካ ምናምን አካባቢውን ሲቆጣጠሩ ነገር ሲያረጉ ነው የምታየው አሁን ኦፕሬሽኑ አልቆ ሊመለስ ይችላል ስንት ሰው አልቆ ምን ተደርጎ እንደሄደ ቁጠረው በአጠቃላይ ፌልድ ስቴት ይሄንን እየተከታተልክ እውነታውን ማሳወቅ ምንድነው የሚቸግረው
ትልቁ የዚህ ስብስብ የኦህዴድ አቅም የብአዴን አቅም የና አብይ አህመድ አቅም ትልቁ አቅም ምንድነው? አማራ ክልል ላይ መጥቶ 12000 ወጣት ማሰር መግደል በገፍ መግደል ለሰማይ ለምድር የከበዱ ሽምግልና ደጅ የሚጠኑ ባካችሁ ጦርነት ይቁም ምናምን ብለው ለሽምግልና አክብረው ሽማግሌዎቹን ይወቀስኩ አይደለም ሽማግሌዎች ሲላኩ ባካችሁ ይሄን አድርጉ ተብለው ሽምግልና ብለው አክብረው ሄደው የሆነ ነገር እንዲያደርጉ ማታለያ በምንም በሽምግልና ብለው በሆነ ነገር ብለው የሚያደርጉትን አድርገው የመጨረሻ ህልማቸው ዘመነን ላይ እጁ ላይ ካቴና አድርገው ማስገባት ነበር እስር ቤት በቃ ከዛ እሱን ፎቶ አስመስቶ ምናምን ይሄ ጅሪ ያለ እሱን አሰማርቶ በቃ ግን መታሃራ በዚህ መንገድ በቁጥጥር ስር እየዋለ የኢትዮጵያ አለኝ የምትለው ኃይል በሙሉ ስምሪት የወሰደ ቤት ነው አማራ ክልል ነዘመነን ባሉበት አድኖ ለመያዝ ወይም ለመግደል ይሄንን ነው ታው እዩ አመዛዝኑ ይያልን ያለ ነው የመጨረሻ ቃሌ እንደው ዝም ብዬ ሳልለው ለማለፍ ብቻ ነው ዛሬ የቆቦ ህዝብ አትሊስት ለምንም ደቂቃ ይሁን ለሰዓት ይሁን ለቀናት ይሁን ለምናምን ይሁን ንጹህ አየር ተንፍሷል ንጹህ አየር የሚተነፍሰው ደስታውን በቃ የነጻነት ስሜቱን የሚታይ ስሜቱን አይተናል ቆቦ ቲፒኤልኤፍ ከ3 ቀን በፊት ኦሬዲ ከዛ ኃይል አስወጥቻለሁ የቦታ ለውጥ ነው ያደረኩ ያለው በማንኛውም ጊዜ ጥቃት የሚደረግ ከሆነ ኤኒ ታይም ተመልሼ እነዚህ ቦታዎች ለመቆጣጠር እችላለሁ ሚል ለወታደራዊ ስልት ነው ወደ ኋላ የተመለስ ነው ሚል ምናምን ዜና ነው እየተነገረ ያለው ያንን ቦታ ለመያዝ ምን ያህል ዋጋ ተከፈለበት እነሱ ራሳቸው ምን ያህል ወጣት ያንን ቦታ ለመቆጣጠር ተፈጀ ከዛ በኋላ ምን አግኝተው ለቀው ወደ ኋላ ሄዱ ክትርፍና ኪሳራውን ህዝቡ ያስለው የትግራይ ህዝብ ያስለው ኦኬ ይሄ ጦርነት የሚያመጣው አደጋ በመያዝና በመልቀቅ ውስጥ የሚከፈለው ዋጋ ኦኬ አሁን ኦኬ እነሱ ለቀው ሄዱ ምን ሰማው በደንብ አጣርተን ነገ ከነጎዲያ ደግሞ ይሄ ሽልም ከሆነ ይገፋል ቂጣም ከሆነ ይጠፋል ይባል የለም ኡሁሩ ኬንያታ ኦባሳንጆና ከደቡብ አፍሪካ ኢምቤኪ ያሉበት ናይሮቢ የሚደረግ ድርድር ኦሬዲ ተወካዮቻቸውን መርጠው በዚህ ተስማምተው ጨርሰዋል ይሄንን የሚል መረጃ አለ መረጃው ወደ ማስረጃ ተቀይሮ ናይሮቢ ሊገናኙ ከሆነ ቲፒኤልኤፍም ስልት ምናምን ብላ ሹልክ ያለችው በስምምነት ከሆነ የሚጠይቃት የትግራይ ህዝብ ነው ስንት ወጣት አስፈጅታችሁ መጣችሁ አሁን ደግሞ እንደገና የድርድር ሙከራ ነው ካልተሳካ ደግሞ እንደገና መልሶ ካልተሳካ እንመጣለን አይነት ነገር ነው ወይ በዚህኛው በኩልስ አብይ ምንድነው ያደረጉ ያሉት በዚህ መካከል ዋጋ የሚከፍለው ፋኖስ እንደው የውነታውን ከሳምንት ከ15 ቀን በኋላ ነገር ቢራጋና ድርድር ቢሰምርላቸው ምሬ ወዳጆ ይመደበኛ ተብሎ እንደገና ሊሳደድ ነው ምሬን ምሳሌ አርገን ያነሳውት የምስራቅ አማራ ፋኖውን እና አሸናፊ እንደ እሸቴ ሞገስ ወሰዱ ከዛ ሌላ ዞር ሊሳደድ ነው ይሄንን የሚያሰላ ነው መፈጠር ያለበት ወይስ ዝባዝንኬ ይዞ የፖለቲካ ዘባተሎ ይዞ መከረም ነው ያለበት ወደ መፍትሄው እንሂድና ኤርሚያስ ቅድም የመገናኛ ብዙሃንንም ድርሻ ያለውንም ስጋት አጠቃላይ ሁኔታዎቹን ከላይ መታችሁበታል እንደው ዝምታው በተለይ ደግሞ አሁን ይሄ ገዳይ ቡድን አማራውን በመግደል ብቻ የሚቆም አይደለም የሁሉንም በር የሚያንኳኳ የሁሉንም ቤት የሚያንኳኳ ገዳይ ቡድን ነው በተለይ ቤተ መንግስት የተቀመጠው ግለሰብ ጨምሮ ሌሎችን ስናስብ በሙሉ እንደ ሀገር አለ ነው ለማስባል ሁሉ ጊዜ የምትለው ነገር አለ እንደ ሀገር እውነት አለ ነው የምትለው ነገር አለና እነዚህ ወገኖች መታረድ ብቻ አይደለም ረሃቡም እየጎዳቸው ነው መርሳት የሌለብን ነገር ህክምና የሚባል ነገር የለም እሱም እየጎዳቸው ነው
ስንት ነፍሰ ጡር እናቶች ናቸው በዚሁ ምክንያት ያለቁት? ቤቱ ይቁጠረው። ስንት ህጻናት ናቸው በህክምና ጦት ያለቁት? በቆሎ ነበር እኮ የሚበሉት። በቆሎ ደረቀ። በቆሎን እንደምንም በድንጋይ እየፈጩ መብላት ጀምሮ አሁን እሱም አልቋል። በረሃብ እያለቀ ያለህን ህዝብ ደግሞ ድጋሚ ገጀራ ትመዝበታለህ፣ ጥይት ታርከፈከፍበታለህ። በቅርብ ርቀት ያለ የመከላከያ ይላል ሊደራቸው አልቻለም። ስለዚህ ኤርሚያስ ማን ይርዳቸው? ምን ይደረግ? የሰብአዊ መብት ተቋማት እባካችሁ ድረሱላችሁ እንዳንል የሰብአዊ ተቋማትም ራሳቸው አስገዳዮች ናቸው፣ ተባባሪዎች ናቸው። ስለዚህ ምን ይደረግ? ዓለም አቀፉ ማህበረሰብ እየጣሩ ያሉ ሰዎች አሉ። እስከ አውሮፓ ህብረት ድረስ በመሄድ የአማራው እንግዲህ የአማራው ሞት ዓለም እንዲያቆይ ይጣሩ ያሉ ሰዎች አሉ። ግን ከዛ ባለፈ ግን ኤርሚያስ በተለይ ዛሬ ነገ ሳይባል ለሊቱ ምን ሆኖ እንደሚያድሩ አናውቅም ሳይባል ለዛሬና ለነገ የሚደርስ መፍትሄ የምንለው ነገር ካለ የመተሃራውን ጉዳይ ቅድም እንዳልኳችሁ ነው። ሰዓቱም ተደራረበና ሙሉ መረጃውን ማውጣት ስላቃተን ነው እንጂ የመተሃራውንም ነገ በዜናም ሸፍነን መረጃውንም በዛሬ ምናል ላይ ተወሰነው ማቅረብ እንችላለን። ምን እየተደረጉ ነው? አሁንስ ምን ያህል ስጋት ላይ ነው ያሉት? እዛ ጋር ብሔረሰቦች ናቸው፣ አማራው ብቻ አይደለም። ብሔረሰቦች ምን እየተደረጉ ነው የሚለውንም አብረን ማውጣት እንችላለን። እንደው እስከነ መፍትሄው ኤርሚያስ በተለይ ደግሞ ህዝብ እንደ ህዝብ የአማራው መገደል የአማራው ጉዳይ ብቻ ነው ወይ? በዚህ ሰዓት ሰው መሆን ብቻ በቂ ነው? ሰው ታረደ ሲባል ለዛ ሰው ለመናገር ሰው መሆን በቂ ነውና ሌላው ህዝብስ ምን ያደርግ? ለአማራው ብቻ የሚተው ጉዳይ ነው ወይ? ጥያቄ የእንትን የሀብታሙ ያቀረበው የፎቶ የመተሃራ ነው አይደለ? ቪዲዮ ደግሞ የዴዴሳ የወለጋ እንዳይደባለቅ አንዳንድ ሰዎች እንደባለቃችሁ ምናምን እያሉ ስለሆነ እሱን የመተሃራውን አስፈላጊ ከሆነ በነገም ማሳየት እንችላለን ወይ ዜና ከሰራሽ በኋላ ልንነጋገርበት እንችላለን። ግን ትልቁ ቁም ነገር በዚህ እንውሰድና እስቲ በደንብ አስተውሉ አድማጮች፣ ከ10,000 11,000 በላይ ያላችሁ። ለምን ይመስላችኋል ኦሮሚያ ውስጥ የፌደራል ግዙፍ ድርጅቶች የማምረቻ ድርጅቶች ተለይተው የሚጠቁት ለምን ይመስላችኋል? በደንብ አስተውሉት። እንዳልኩት ያኔ የኦሮሞ ፕሮቴስት ምናምን በሚባል ጊዜ ልዩ ትኩረት ተደርገው የነበሩት እንደነ አምቦ ኢንክሉዲንግ የውሃ ማምረቻው፣ የአምቦ ጠበል ማምረቻው፣ የድንጋይ ማምረቻዎቹ፣ እነዚህ የሲሚንቶ ማምረቻዎቹ፣ የወርቅ ማምረቻዎቹ፣ የትልልቆቹ የወርቅ ማምረቻዎች እንደውም ጉቦሉ የተጠየቀባቸው ከነጀዋር ጋር እንደራደራለን ያለበት ማለት ነው። እና አላሙዲ ቡድን መንግስትን ተጠንቀ ነጀዋር እንደራደር እስከ ማለት የሄደበት እና ለምንድነው የፌደራል ተቋማት መጀመሪያ ጥቃት የሚደርስባቸው? እንደ ሙገር ሲሚንቶ እያያችሁ ነው፣ መተሃራ እያያችሁ ነው፣ የዴዴሳ አርጆ ወለጋ ቅድም ያለው እያያችሁ ነው፣ ሌሎቹንም ጨምሩ። ለምን በሌላ ቦታ በዚህ ደረጃ አይታይም? ኦሮሚያ ላይ ግን በጣም ይታያል። ለምንድነው የሚለውን ጠይቁና የኔን ግን ምልከታ ልንገርና ወደ መፍትሄ ሄዳለሁ። ይኸውልሽ እነ አብይ እነ ለማ መገርሳ እሱ ስለሄደ ልትወው ለጊዜው እነ ኦቦ ሽመልስ አብዲሳ መሰረታዊ ባህሪያቸው ሁከት በመፍጠር መሰረታዊ በቃ የተወለዱበት ባህሪ ነው። ሁከት ይፈጥራሉ፣ ከዛ በኋላ ንብረቱን ይቆጣጠራሉ። ስለዚህ የሆነ ቦታ ላይ ሁከት ይፈጥራሉ፣ ወጣቶች ያሰማራሉ፣ የራሳቸውን የመንግስት ኃይል ያሰማራሉ። ነገር ግን እንደሌላ አካል ተቆጥረው አካባቢውን ይቆጣጠሩታል። እነዚህ ያልኩሽን የልማት ድርጅቶቹን ጨምሮ ማለት የኢቭን የግለሰብ ቢሆኑ የፕራይቬትሊ የሆኑ ታስታውሳላችሁ፣ የሲሚንቶ ፋብሪካ የህንድ ወይም የሆነ ሰው እኮ ተገሏል። የእንትና አካባቢ ላይ እኮ ተገሎ ነበረ። ኢንጂነሩ የሞተ የክቡር ኢንጂነሩ የህዳሴ ግድብ የሞተ አካባቢ የአንድ ሲሚንቶ ፋብሪካ አይ ቲንክ የናይጄሪያው ምናምን ባለቤት የሆነበት የሱ እኮ ማናጀሩ እኮ ተገሏል። ስለዚህ
የማዕድን ምርት የምናምን ላይ ያሉ አካላቶች ሲመጡ ባለስልጣኖቹን መግደል፣ ሰራተኞቹን መጨፍጨፍ፣ ሄዶ መቆጣጠር ለምን የሚል ጥያቄ አንሱ። አንድና አንድ ነው መልሱ። ለወደፊት ለሚመሰርቱት አገር ባይመሰረት እንኳን የላላ የኢኮኖሚያዊ ግንኙነት እንዲኖር ክልሉ ራሳቸው እንዲቆጣጠሩ ዳት በቃ ሜጀር ኦብጀክቲቭ እሱ። ይሄ ደግሞ የእንትን ጥያቄዎች የኦሮሞ ጥያቄዎች የሚለው ላይ በግልጽ ዲፋይን አድርገዋታል። በግልጽ የቤቱ የምናምኑ ባለቤትነት የምናምን የሚሉት ኮንሴፕት ከዚህ ነው የሚመነጨው። የሀገሩ ባለቤት ምናምን የሚባለው ኮንሴፕት ማለት ነው። ሰዎች የሀገር ባለቤት የስ በአካባቢ የሚኖሩ የሀገር ባለቤት ነው። ግን የሀገር ባለቤትነት አስተሳሰብ ድራይቭ የሚያደርገው ይሄ ነው እንዴ? ለምንድን ነው አምቦ ውሃ የኦሮሚያ ክልላዊ መንግስት ለምን ፌደራሉ ይዘዋል? ለምንድን ነው ይሄንን የሚይዘው? ይሄ ነው መሰረታዊ እሳቤ። ይሄን ያልተገነዘበ ሰው አይገባው ጉዞ እሱ ነው። ሁለተኛ አጭር ጊዜ አኳያ ደግሞ ቅድም የጠቀስኩልሽ እነ ኮሚሽነር መራርሳ ደርጋሳ ምናምን የሚባለው የአራርሳ ይብዙ ይጠፋብኛል ይገለባበጡብኛል። አራርሳ መርዳሳ እና አበበ ገረሱ ምናምን ይሄና የሽመልስ አብዲሳ ወረውታል። አሁን ለምሳሌ የሙገርን ንብረት በሙሉ ወረዋል፣ ዘርፈዋል። ስለዚህ ማን ማስገባት አለባቸው? በራሳቸው በኦነግ ሰራዊት ስም ሊሆን ይችላል። ራሳቸው ኦነግ ሰራዊት ያሉት ያስገቡትና ምን ያደርጋሉ? ሲሚንቶ ፋብሪካው ላይ ኢንቨንተሪውን ያቃጥላሉ፣ ፋይናንሻል ትራንዛክሽኑን ይዘርፋሉ፣ ኦዲቱን ይዘርፋሉ። ለምንድን ነው የሚያደርጉት? ኢየሩስ ኦዲቱ ፋይናንሻል ትራንዛክሽኑ ከተዘረፈ ኢንቨንተሪው ከተዘረፈ ምን እንደሚሆን ያ ድርጅት ምን እንደወሰደ አይታወቅም። አይሽ እዛ ቤት እናንተ ያላችሁበትን በሙሉ ማቴሪያል ሳምበዲ ቢሰርቀው ተሰረቀ ብለሽ ከዜሮ ነው የምትጀምሪው። ስለዚህ እነዚህ ሰዎች ኢን ቢሊየንስ ሲሚንቶ ይዘርፉና ኢንቨንተሪው ሳይሰራ ይቀጥላል ማለት ነው። አንዴ የአማራ ክልል ላይ ሲወቀሰማው ነበር። የሆነ የአማራ ክልል ምንድናት እንትንን አቃጠላት፣ አማራ ልማት ማህበርን አቃጠላት ተብሎ ባርዳር ታስታውሻለሽ? በጣም ትልቅ ኢሹ ነበረች። እውነት ነው ውሸት ነው አላቅም፣ ዲቴይል ነገር ስለማላቅ ግን ይጻፍበት ነበር። ምንድነው ዋና ሲባል አይ ኢንቨንተሪው እንዲቃጠል ተፈልጎ ነው፣ ትራንዛክሽኖቹ እንዲቃጠሉ ተፈልገው ነው። ገባሽ? ስለዚህ ስንት ሲሚንቶ ወጣ፣ ስንት ሲሚንቶ ገባ፣ ስንት ተሸጠ ምናምን አታቂውም፣ ኦሬዲ ተቃጠለ በሚባል ይያዛል ማለት ነው። ይሄ ሰው የቅድም ያልኩት የፖሊስ ኮሚሽነር ደግሞ ዋነኛው የሲሚንቶ ደላላና ነጋዴ ነው። ስለዚህ እነዚህን ሰዎች እያሰማራ ያለውት በኦነግ ነፃነት ሰራዊት ስም የኦህዴድ ብልጽግና ነው እያሰማራቸው ያለው። ቅድም ያልኩሽ ሜጀር ብሮድ ኦብጀክቲቭን ሰው እንዲይዝልኝ ፈልጋለሁ። ትልልቅ የመንግስት ተቋማትን መቆጣጠርና ወደ ራስ መውሰድ፣ የዘረፉት እንዳይታወቅባቸው ኢንቨንተሪ ማቃጠል፣ ፋይናንሻል ትራንዛክሽን ማቃጠል፣ ኦዲት ማቃጠል፣ ኢንተርናል ኦዲት ቢያንስ ኢንተርናል ኦዲቱን ያገኙታል፣ ኢንተርናል ኦዲቱን ያቃጥላሉ። ባለስልጣን ይገላሉ። ከዛ በኋላ ያግዳሉ ባለስልጣን። የሙገር ሲሚንቶ ትላንት ታግዷል። ዛሬ ደግሞ እንዳየሽው የሙገር ሲሚንቶ ሰራተኞች በጅምላ 2 ሰው ተገደለ፣ 12 ሰው መኪናው እንደመተው ሰው እንዲወጣላቸው ንብረቱን እንዲቆጣጠሩት ነው እየተፈለገ ያለው። ይሄን ሰው ከግምት ውስጥ ይክተት። ፋይናል ፖይንት። አሁንም ቢሆን አዲስ ማለዳ ማውጣ ኢትዮ 360 ለወራት በዜናም በውይይትም ጠቀሰ። ይሄ የሰው ማዳን ስራ ነው። የተከበቡ ሰዎች አሉ። እያንዳንዱ ሰው ወንድሜ፣ እህቴ፣ አያቴ፣ አባቴ፣ አጎቴ ታግቷል ብላችሁ አስቡ። ሰው ነው የምናወራው ስለ ሰው ነው። ሰው የሚባል የእግዚአብሔር ፍጡር ነው አይደል? ሰው አምሳያ ስለተፈጠረ ነው የምናወራው። ወንድማችን ታግቷል፣ እህታችን ታግቷል፣ ህፃናቶች ታግተዋል፣ ልጆቻችን ታግተዋል። እሱን ካሰባችሁ
አደባባይም ለመውጣት ቀላል ነው በውጭ የምትኖሩ ኢትዮጵያውያንም ሰሚ ባለበት መውጣት ይቻላል ሶስት ኃይሎችን ግን በዋናነት ተጠያቂ ማድረግ ያስፈልጋል ሶስት አንደኛ ከዚህ አኳያ ነው ማለት አንደኛ አብይ አህመድ ማስጠንቀቂያም ደርሷል ያገሪቱ የበላይ ነው ብለንም ታስበው ካንተ በላይ ተጠያቂ ይሁን እነዚህ ሰዎች ላይ በሚደርሰው ማናቸውም አይነት የከበባ አደጋ ዋንኛው ተጠያቂ አንተ ነህ እዛ ውስጥ ያማራ ብልጽግና የሚገባ ሁለተኛ ሽመልስ አብዲሳ ነው ሁለተኛ ይሄ የራስ ክልል ነው አስተዳድረዋለሁ የምትለው ነው አንተ ነህ ያሰማራህ ያለው ቅድም እንዳልኩት የልማት ድርጅቶችን ለመውረስ ሲያንስ ደግሞ የዘረፍከው ነገር እንዳይታወቅ ለማድረግ ይሄ ከፋብሪካዎቹ ከህዝቡ ማኳያ እንዲወጣለ መሬቱን ለመውረስ ሽመልስ አብዲሳ ሶስተኛ ግን ዛሬ ጨምራለሁ ሚዲያዎች ተጠያቂ ናቸው ኢቲቪ በል ፋና በል ዋልታ በል አይኔ ብልጽግና አይደለም አይኔ ዜና አንብብ ተብሎ ተሰጥቶኝ ነው አይሰራም ወዳጄ መሰለ ገብረ ህይወት ወዳጄ ስለሆነ ያንተ ህይወት ከማዛ ህይወት አይበልጥ የማዛ አማራነት አንተ አማራ ነኝ ከምትለው አይበልጥ ሲምፕሊ ምቀርባቸው ሁለት ሰው ላልሳብዬ ዛሬ መተ ዜና ላይ መሰለ ገብረህይወት ይባላልው ለምታቀርበው ዜና የሚያስጨፈጭፈው እነዚህን መሆኑን መረዳት መቻል አለበት አትሊስት ከቅርበት ያንጻር ልንገረው ሌሎችም ማላቃቸውን ብዙዎች ስለዚህ የሚዲያ አካላትም you are responsible ብልጽግና ውስጥ ብትኖሩም ባትኖሩ ቢያንስ ህሊና ይመጥቅድም እንደው ስማሁን አልጠቅስም ይሄን ዜና አላነብም ብሎ ስለሄደ ማከብረው ሰው አለ አሁን ለንደን ያለስ ጥሩ ስፖርት ዘጋቢ ይሄን ዜናማ አላነብም ብሏል ትልቅ ክብራለኝ እሱ መሆን አይቻልም ስለዚህ ሚዲያዎችም ተጠያቂ ናችሁ ኦገስት 8 የሰራችሁትን ዜና ኦክቶበር 3 ስትደግሙት ለህሊናችሁ ጠይቁ ራሳችሁ የምትበሉት እንጀራ ነው የትኛው እንጀራ ነው የሚበላው እንዴት ከአንድ ወር ከምናምን በኋላ ተመሳሳይ ዜና ታነባላችሁ ያውም አላማው ጭፍጨፋን ለማገድ እንደው ለጥሩ ነገር ቢሆን ሰየው ለመሸፋፈን የተከበቡ ሰዎችን የነፍስ አድን ጥሪ ለመሸፋፈን ህሊናችሁ ይፈቅዳል ይሄን ነው ማለት እንፈልገው ኢየሩስ አመሰግናለሁ አመሰግናለሁ እንቢተኝነት በተለይ ደግሞ በመገናኛ ብዙሃን ባለሙያዎች እንቢተኝነት ሲመጣ ጥሩ እንቢተኝነት ነው ምክንያቱም ብዕሩም ወቀቱም ትግሉም እጃቸው ላይ ስላለ ማለት ነው ያንን ደፍሮ ማን ያረጋዋል እንግዲህ ልብ የሚጠይቅ ጉዳይ ነው ኤርሚያስ እንዳልከው በዚህ ሂደት ውስጥ ያለፉና ማን አሉ የሚለው ምን አስተዋውሳቸው ሰዎችም አሉ በዚህ ሂደት ውስጥ የመጣ መግለጫ ሁሉ አናነብም ብለው በድፍረት ሀገር ጥለው ወጡ ጋዜጠኞች ሁሉ እናስተዋውሳለንና ይሄ ማንዴትኛው ትግል ነው ነገር ግን እዚህ ጋር ዛሬ ድረሱልን ይያሉ በነፍስና በህይወት መካከል ቅድም እንዳልኩት ነው አቤደንጎር ላይ ጃርቲ ወረዳ አሙሩ ወረዳ ሆረጎድሮ ማለት ነው ምስራቅ ወለጋ ኪረም ወረዳ ሀሮ አዲስ ዓለም ቀበሌ በብዙ ሺዎች የሚቆጠሩ አማሮች አሉበት ቄለም ወለጋ እነዚህ አካባቢዎች በሙሉ ያሉ የአማራ ተወላጆች በሙሉ ስጋት ላይ ናቸው ስለዚህ እነዚህ ለዛሬ ለነገም እንሰጣቸው አይደለም ሀብታሙ መጨረሻ ወደ አንተ መመጣው ምንድነው በተለይ በዝምታ ውስጥ ያለው ህዝብ በተለይ ደግሞ በውጭው ዓለም ያለው ህዝብ ለተወሰነ ቡድን ብቻ ወይንም ደግሞ ስለ አማራው ብቻ ድምጽ ያሰሙ ላሉ አካላት ብቻ ጉዳዩን ከመተው ይልቅ እንደው አደባባይ ወጥቶ አሁን በቅርብ ጊዜ የሚታዩት ጠንካራ አሁን ለንደን ላይ ስብሰባ ተጠሰል ህዝባዊ ሰልፍ ተጠርቷል እንዲህ አይነቶች ካናዳ ላይ ካይዶ የነበሩ እዚህ ዋሽንግተን ዲሲ ካይዶ የነበሩ በመላው ዓለም አንድ ሰሞን ላይ በጣም ድምጽ ሲሰማ ያማራው መገደል ያማራው ጅምላ ጭፍጨፋ እየተፈጸመበት መሆኑን ዓለም ጆሮ እየሰጠ መምጣት ጀምሮ ነበር ስለዚህ አሁን ገባ ወጣ ሆኗል ጥያቄው ገባ ወጣ ሆኗል ሰልፉ ስለዚህ እንዲህ አይነት ድምጾች እንደዚህ አይነት ጥያቄዎች ለአማራ ብቻ አይደለም አማራ የሆነም ብቻ አይደለም ይያልኩ ያለሁት ሁሉም ኢትዮጵያ በመላው ዓለም ያለ ኢትዮጵያ በተለይ ውጭ ያለው
ምን ማድረግ ነው ያለበት? ለዛሬ ለነገ የማይባል ጉዳይ ስለሆነ ይሄ ኦኬ አንድ በማጠቃለያ አንዳንድ ሰው በጣም ይሄ መሬት ላይ ፕራክቲካሊ መሬት ላይ ያለውን ካለ መረዳትም ሊሆን ይችላል አንድ ወታደራዊ ኃይል ቆቦን አልፎ ወልዲያ ጎብዬ ለመድረስ እና ያንን ተቆጣጥሮ ለመቆየት በየአቅጣጫው የሚደረግበትን የሚከፈትበትን ጦርነት ተቋቁሞ ያን ቦታ ይዞ ያን በጣም ቆቦ ዝም ብላ አንድ ቀበሌ አይደለም ማውራው በጣም ሰፊ ነው ያንን ቀጠና ይዞ ለመቆየት ለመቆጣጠርም ይዞ ለመቆየትም ምን ያስፈልጉታል በጣም እጅግ ከፍተኛ የሆነ ሰራዊት ያስፈልጋል በሰው ኃይል ሰራዊት ብቻ አይደለም መሳሪያ ያስፈልጋል እዚህ ነው ብርጌድ ክፍለ ጦር ምናምን አምጥተሽ ነው መታፈሽው እዛ ደግሞ ካምፕ ትሰሪያለሽ መድፍ ይኖራል ሞርታር ይኖራል እኔ ብረት ለበስ ሌላ ወታደሩ የሚመላለሱበት ብለ ወካ አይደለም መታረጊው ሂውጅ ኃይል ነው መጥቶ እዛ የሚሰፍረው ሲመጣም ሲሄድም እንደዛ ነው ሲመጣም ሲሄድ የአብይ ምንድነው አዲዳሮ ላይ ወይም የሆነ ቦታ ላይ ነው አይደለ ታርጌት አደረኩ የሚለው እንግዲህ መቼም ከዓመት በፊትም አየር ኃይል አለ አይደል ስላላየው ህዝቡ ማለት ይሄ እዛው ያለው የደሴ ህዝብ አይቶታል ሌላውን ግን ምንድን ነበር ሲሉት የነበረው እናስታውስ እነፋና ነው አልታ አሁን ስለነሱ ያነሳስ ነው እኔ መንግስት ዜናዎች ምን ሲሉ ነበር የነበረው ደሴን ቲፒኤልኤፍ ልክ ደሴ ሲገባ ሾልከው የገቡ ምናምን አልነበረ ቢሉ የነበረው እንደው ህዝቡ የሆነ ቦታ ሲያዝና ሲወጣ ያለውን ሁኔታ ይየው ከዛ በኋላ የተወሰነ ነገር ማለት ስለፈለኩ ነው ልዩ ከደረሰ ቪዲዮን ብታሳይልኝ የመጨረሻውን ቪዲዮ ደሴ በተያዘበት ጊዜ ያለፈው አመት እንዴት ነበር ሾልኮ ገቡ ነበር መንግስቴና ፋና ኢቲቪ ምናምን ዝም ብሎ 10 ዱርዬ ልጆች በሆነ ቦታ ክላሽ ይዘው እየሮጡ የገቡ ነው የሚመስሉ እና ዝም ብሎ ሾልኮ የገቡ ያላቸውን እነሱን መመልከት ብንችል ለምሳሌ አሁን ይሄ ሾልኮ ገቡ ነው አይደለም ዜና የኢቲቪ ዜና የፋና ዜና የአብይ ምናምን አብይ ወጥቶ የሚናገረው ወታደራዊ አመራሮች ወጥተው ደሴ ሾልከው ገቡ ሲሾልኩ እያየን ነው ማለት ነው የሚሾልከው በምን አይነት ቀዳዳ ነው የሾለከ ያለው ምን ያህል መኪኖች ምን ያህል ወታደር ይዘው ጭነው እንደሚመጡ ጀስት ነው ይሄ ዝም ብሎ ሾልኮ አይደለም ከተማ የሚመጣው ደሴ ለመድረስ ረጅም ርቀት እንግዲህ ከቢያንስ 300-400 ኪሎ ሜትር ተጉዞ ይመጣል መኪና ከመቀሌ ተነስቶ ወይም ከሆነ ቦታ ተነስቶ መኪኖች ይሄን ሰራዊት ይዘው ከዛ ይሄ ማለት ዝም ብሎ ተዋጊ ምናምን ይባላል የመድፍ የሚጎትቱት ከዛ ሞርተር ያሉ ሌሎቹን ነገሮች የሳንጠቅስ ማለት ይበቃ ለምን አመጣውት ያን ጊዜ ምን እናነሳ ነበር ለመሆኑ ከተነሱበት ጀምረው ሲመጡ ይበቃሻል ይሄ በጣም በቃ ቴክኒካል ምናምን በቃ በቴክኖሎጂ ሰማያት ደረሰ ሚለን ጀነራል ይልማ አየር ኃይል ማየት አይችልም ማለት ነው
እነዚህን ማየት አይችልም። ሾልከው ነው የሚገቡበት እንደምናየው ማለት ነው። ቆቦ ሲገቡም በቃ ሾልከው ገቡ፣ ሾልከው ወጡ ነው። አየር ኃይል የት ጋር ነው ኤፌክቲቭ የሚሆነው? አዲዳሮ ያየናቸው ፍርስራሽ አድርጎ እናቶች ህፃናት ምናምን መግደል ማለት ነው። ከዛ ጦርነቱ ሲቪሊያን አለቁበት ምናምን የሚለው እውነትም አጀንዳ ይሆናል። ወታደር ያለበት ቦታ ላይ ወታደር እየተዋጉ ከሆነ ወታደር ግንባር ላይ መጥቶ ግንባር የሚባለው ወታደሮች መጥተው የሚገጥሙበት ግንባር ላይ አየር ኃይሉን በለው እግረኛውን በለው ምናምንም በለው ለምንድን ነው እዛ ጋር ኤፌክቲቭ የማይሆነው ማለት ብሎ ቢጠይቅ አንድ ሰው ምንድን ነው የሚያገኘው መልስ? እኔ አሁን በጦርነት የሚፈጠር እልቂት ያኛው የሚጨርስ የኛው የሚጨርስ በፍጹም እሱ ፕሮሞት እያደረኩ አይደለም፣ ግን ለህዝቡ እንደ ጥያቄ እንዲያነሳው የአብይ አህመድ መንግስት ምን አይነት መንግስት እንደሆነ አንድ አስተያየት ሰምቻለሁ ቅርብ ጊዜ። እንዳይሰፋ ልቶ የእውነቱ በጣም ነው ያዘንኩት። አይ አብይ አህመድ አቅም አጥቶ ነው የሚል ነገር አቅም አጥቶ ነው ኤርትራንም የጋበዘው አቅም አጥቶ ነው የሚል ነገር ሰማሁ። እኔ ማንንም ሐሳብ አከብራለሁ። አቅም አጥቶ ነው የሚለውን ብሎ ሰው አንድ አቋም ሊያንጸባርቀው ይችላል። ግን እስቲ ዝም ብሎ ጥያቄ ላንሳ። ሰዎች የተለያዩ ሰዎች የላኩልኝ ይሄ ነገር ምንድነው ያንተ አስተያየት ይላሉ። የመጀመሪያው ነገር ዳንኤል ክብረት ከሰማ የመንግስት ቃል አቀባይ አይደል ከሰማ በጣም ነው የሚጣላው አቅም አነሰ ከሚል አካል ጋር። ምክንያቱም አንድ አስረኛው መጣል ካለን ኃይል አንድ አስረኛውን አልተጠቀምንም ነው ያለው ዳንኤል። ከዳንኤል ክብረት በላይ እኔ ዳንኤል ክብረትን ተክቼ አቅም አለ የለውም የሚል ክርክር ውስጥ ነው ወይ የምገባው? መተቸት ካለበትስ ማን ነው ሊተች የሚገባው? አሁን ዳንኤል ከበቂ በላይ አቅም በፍጹም የኤርትራ ወታደር እኛ ለእንትን የላክ ነው ለምንድን ነው ለሰላም አስከባሪ ምናምን የላክ ነው ከ10,000 በላይ ምናምን ወታደር በፈለግነው ጊዜ እና ማለት እንችላለን። በቀደም ያሰማነው አለ ማብራሪያ ሲሰጥ አየር ኃይል ያለው ድሮን ያለው የሀገር ኢኮኖሚ የሚመራ ታንክ ያለው መድፍ ያለው በሰው ኃይል ደግሞ 120 ሚሊዮን ህዝብ አለ አይደል የሚያስተዳድር ማለት ነው። አቅም በምንድን ነው የሚለካው? በበጀት ካልን በጀት የተሻለ በጀት፣ በወታደራዊ ኢኩዊፕመንት ካልን ከየትኛውም ሀገር ገዝቶ ድሮንም ሌላ መሳሪያ ገዝቶ የሚያመጣ ወታደር አክሰሰብል በምንም መልኩ እንውሰደውና እኔ 27 ዓመቱ ላይ በ27 ዓመት ውስጥ ይሄንን መከላከያ ተቋም የአብይ ኃይል ማን ነው የህወሓት ኃይል አዳክሞታል። ሲያዳክመው ስለቆየ እሱን እንዳልገዛው በ27 ዓመት ውስጥ ጅቡቲ አትገላምጠንም። በ27 ዓመት ውስጥ የኤርትራ የቱንም ያህል ወታደራዊ አቅም ቢኖረው ተንኩሶ ወደዚህ ሊመጣ አይሞክርም። ሱዳን በተለያየ ጊዜ ግሪን ላይት ሲሰጣት አዳክሚ ተብሎ በቲፒኤልኤፍ በኩል አዳክሚ ተብላ ግሪን ላይት ካልተሰጣት በስተቀር የሱዳንም ሲመጣ ከጎንደር አርሶ አደር በላይ አይደለም። ጥይቱ ቅንድብ የሚበጣ አላሚ ተኳሽ ነው ይታወቃል። ራሱ ነው የሚጠብቀው ያንን ሉዓላዊ ግዛት የኢትዮጵያ ግዛት ትከሻው ላይ ወደቀ ነው አርሶ አደሩ። እሺ ታዲያ ይሁላ ከሆነ እኔ እንተውና ለምን ብለን እንጠይቅ። እሺ በጦርነቱ ሂደት ደግሞ ጦርነቱ ስለከፈተው መከላከያውን ስለመታው ተዳከመ ብዬ ደግሞ ልውሰድ። ከዛ በኋላ አብይ ከዚህ ጦርነት በኋላ መከላከያውን በታሪክ ታይቶ በማይታወቅ ደረጃ አዘምነነዋል አለ። እንደምታውቁት ጋዜጠኞች፣ ምሁራኖች፣ ምናምኖች በጋዜጠኞች አክቲቪስቶች ተሰልፎ ያልተጎበኘ ያልተሰራ የለም። የቴክኖሎጂ ካፓቢሊቲን በተመለከተ ወታደሩ እንዴት እንደዘመነ የኃይል ሚዛን እንዴት የበላይነት እንዳለ ራሱ ገለጸው። አሁን ከዚህ ሁሉ ተነስቶ ለሁለት ዓመታት በግራም በቀኝም መውጫ ምናምን የሌለው ተደርጎ ሲጅ ተደርጎ ከየትኛውም ሀገር ኮሙኒኬሽን እንዳይኖረው ተደርጎ የተቆለፈ የቲፒኤልኤፍ ኃይል
ከቆላ ተንቤን ምናምን ወጥቶ እጁ ላይ የነበረው ታንክ መድፍ በድሮን ወድሞ እንዴት ብሎ ወጥቶ አስቸጋሪ እንደሆነና የአብይ አህመድ አቅም እንደቸገረው ማብራራት የሚችል ኃይል ካለ በወታደርም በሌላም በሰማ ደስ ይለኝ። ይሄንን ማብራራት የሚችል ካለ ማለት አቅም አለኝ ስላለ ሶ አቅም ካጣ ምንድነው አቅሙ የቱ ጋር ነው የሚፈተነው? በሰው ኃይል እንዳንል ቅድም እንዳልኩት ነው 120 ሚሊዮን ህዝብ አለ ለመቆጣት ለምናምን ያልቸገረው። የክልል ልዩ ኃይሎች አሉ፣ ሌላም አካላት አለ። በጣም የፈለገውን ስምሪት መስጠት ይችላል። አብይ ሲያሰማራም አይተናል። ምንድነው ቤዚክ ችግሩ? ያለው የአመራር ችግር ነው? ሌላ ችግር ነው? የሚተነትኑ አካላት ቢተነትኑት ምንድነው ቤዚክሊ ችግሩ የሚለው ለኔ ግን እኔ እንደ ግለሰብ ግን አስተያየት ሰጥቼ ማለፍ የምፈልገው ተናግሬያለሁ። አብይ አህመድ በጦርነትም በድርድርም የኢትዮጵያን ህልውና ለማስጠበቅ የሚችል እንደ መሪ የሚችል ሰው እንዳልሆነ ብቻ ሳይሆን ፍላጎቱም እንደሌለው ዓላማውም በሰላምም እንዳያልቅ በጦርነትም እንዳያልቅ በተራዘመ ጦርነት የትግራይና የአማራ ህዝብ ለእልቂት እንዲዳረግ በኢኮኖሚና በማህበራዊ ቀውስ ውስጥ እንዲገባ ደም እንዲቃባ በኢኮኖሚ እንዲደቅ የማድረግ ፍላጎት ዘመቻ ነው። በዚህ በኩል ያሳርደዋል በወለጋም በሌላም ቦታ፣ በዚህ በኩል ደግሞ እንደዚህ እየተጫወተ በተራዘመ ጦርነት ይቀልድበታል። ለዚህ ነው አሁን ደግሞ የኬንያው ምናምን ከተባለ ያኛው ሜዳል የሚመጣል። እኔ የሚታየኝ ነው ምን ያድርግ ለተባለው ግን ያው ደጋግመን የምናነሳው ነው። ተጀምሯል። ለንደን ላይ ሰላማዊ ሰልፍ ጠርተው አይቻለው። ሌሎችም በተመሳሳይ ሁኔታ የዘመነ ካሴ መታሰር ዛሬ ባህር ዳር ላይ ዋጋ የከፈላችሁ ወጣቶች እንደ ህዝብ ያሳያችሁት ጸጥረጭ ብሎ ህዝቡ ያሳየው አጋርነት ከ3 ቀን በፊት ነው። በነገራችን ላይ ከአርብ ከሐሙስ ጀምሮ ወደ ባህር ዳር የሚገቡ መንገዶች በሙሉ ተዘግተው ማንንም ወደ ባህር ዳር እንዳይመጣ ተከልክሎ እንኳን ችሎት ለመታደም የመጡትን ደግሞ በዱላ በኃይል ወደ መደብደብ ሰው እንዳይኖር በማድረግ በዚህ መንገድ የሚፈታ ችግር አለ። እውነት ለመናገር እኔ ዘመነ ምን ያህል የትግል ምልክት አድርጎ እንደወሰደው የአማራ ህዝብ እንዴት መሪ የመፍጠር ፍላጎቱ የቱን ያህል እንደሄደን ያዩት በውጭም በውስጥም አሁንም በጋራ በመተባበር በጋራ አብሮ በመቆም ይሄ የትኛውም ጥግ ላይ ያለ መንደርተኛን ተጸይፎ አብሮ መቆም አለበት። አብይ አህመድ በእያንዳንዱ ቀን ቤተ መንግስት ባደረ ቁጥር በእያንዳንዱ ቀን የባዴን ብልጽግናና ኦዴድ ብልጽግና አገሪቷን ተሸክመው እስከቀጠሉ ድረስ የኢትዮጵያ ህዝብ መከራ የአማራ ህዝብ መከራ ያባራል ብዬ አላስብም። ትግል ይፈልጋል። የቲፒኤልኤፍ እንደዚሁ እየሄደ እየመጣ ይሄን ያስኩት ይሄኛውን ለቀኩት እያለ ቁማር እየተጫወተ ይሄን ያህል ወጣት እያስፈጀ እስከቀጠለ ድረስ የትግራይ ሰላም ያገኛል የሚል ነገር የለኝም። ደጋግመን እንደምንለው መፍትሄው በትግራይ ህዝብና በአማራ ህዝብ መካከል ጤናማ ግንኙነት በመፍጠር ሰሜን ላይ ያለው ጦርነት የሚቆምበት ሁኔታ መፈለግ የተሻለ ነው። ይሄ የግል እምነቴ ነው። ኦህዴድን ማክሸፍ የሚቻለው በዚህ መንገድ ነው። አለበለዚያ አሁን በመናየው ደረጃ አልቂቱ ይቀጥላል። ሁለቱንም አካል ነው ያልኩ ያለው በአንድ ጭብጨባ አንድ እጅ ሊያጨበጭብ አይችልም። ስለዚህ በሁለቱም ሳይድ ገብቷቸው ህዝቡን ከልቂት አገሪቷን ከጥፋት የሚያድኑበትን መንገድ ቢገፉ ያዋጣቸዋል ብዬ አስባለሁ። በዚህ ላቅ አመሰግናለሁ። ሀብታም ሁላችሁንም አመሰግናለሁኝ። በዚሁ እናብቃ። ሌሎች ርዕሰ ጉዳዮችንም ይዘን እንመለሳለን። የዛሬውን በዚሁ እናብቃ። ዳንኤል መንገሻ፣ አስቱካ ካህረር፣ ልዩ ፍቅር፣ ቴድሮስ አድማሱ፣ ጌጤነሽ ወርቅዬና ሌሎቻችን ሁሉ ከልብ እናመሰግናለን። ስቲከሮችን በመግዛት ለኢትዮ 360 ድጋፍ ያደረጋችሁትን በሙሉ ማለት ነው። አድማጭ ተመልካቾቻችን ስለነበረን ቆይታ ከልብ እናመሰግናለን። የኢትዮ 360 ዩቲዩብ ቻናልን እንዲሁም ደግሞ ረምብል አካውንታችንን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች ማድረስን አትርሱ። ከዚህ ቀጥታ ስርጭትም ስትወጡ ይህን የቀጥታ ስርጭት ላይክ እና ሼር በማድረግ ለሌሎች አድርሱልን እንላለን። የዛሬውን በዚሁ አብቅተናል። ጤና ይስጥልን። ሳይበር ዘብ አይቲ ኮንሰልቲንግ ኤንድ ትሬኒንግ በአሁኑ ሰዓት በሳይበር ሴኩሪቲ በማስተማር ሙያ ላይ የምትገኙ ወይንም ደግሞ በሙያው ከ5 ዓመት በላይ የሥራ ልምድ ላላቸው 5 ባለሙያዎችን አወዳድሮ መቅጠር ይፈልጋል።
የሥራው ሰዓት ፓርት ታይም ሲሆን የክፍያው መጠን ደግሞ በሰዓት $60 እስከ $75 እንደ አመልካቹ የትምህርት ደረጃና የሥራ ልምድ ይወሰናል። ትምህርቱን በአካልም ሆነ በኦንላይን ማስተማር ይቻላል። ለበለጠ መረጃ በድረገጻችን www.cyberzab.tech ላይ ማመልከት ሲቻል ለበለጠ መረጃ በስልክ ቁጥራችን 703 842 0664 ይደውሉ። ሳይበርዘብ IT Consulting and Training